ጋዜጠኝነቱን ከሰራው በኋላ በአደባባይ ልታይ የምል ሰው አይደለም። ልጅ ኮንኩኝ ልጅ፣ ባል ኮንኩኝ ባል፣ አባት ኮንኩኝ አባት፣ ያንን ክብር ቦታ መቀመጥ የምፈልግ ወንድ ነኝ። እንዲሆን የተፈቀደው ግን በጋብቻ ተሳሰራለች። 2 ልጆች አሉኝ፣ አንድ ወንድ አንድ ሴት። ሳገኝ በጣም የሚያስደስተኝ ነገር እናቴ ቤት የሆነ ነገር ማድረግ። እጃችን ላይ ብናስረው እጃችንን ቢቆርጡን መሄድ እንችላለን። እግራችን ላይ ብናስረው እግራችንን ቢቆርጡንም በዊልቸር መሄድ እንችላለን። አንገታችን ላይ ያስቀመጥነው እስከ አንገታችን ቁረጡ። የሙስሊሙን ጀለቢያ ለብሶ ትክክል ነው ባልልም ሙስሊሙ ለምን ገብቶ አይሰራም? ይዘለት ለምን የሙስሊሙን ቦታ ይወስዳሉ? ይሄ ስህተት ነው ብዬ አስባለሁ። እኔም የሰራኋቸው አሉ እና ሰው እምነቱ አትሊስት ሊጠበቅለት ይገባል። ቤት ውስጥ ያለ መፋቀርና መዋደድ ልነግርሽ አልችልም። በነገራችን ላይ ወደ ካሜራ ሲመጣ አንድም የካሜራ እውቀት አልነበረውም ወንድሜ። የኔ ድካምና ልፋት አሳዘነው። በቃ ማለት ወንድሜ ላግዝ ብሎ መጣ። አሁን እጁን ተስሞ የሚሰራ ባለሙያ ሆኖ ከአመል አመል፣ ከእውቀት እውቀት፣ ከማስተዋል ማስተዋል እግዚአብሔር ሲያድል ሰው ነው የሚሰጠውና በቤት ውስጥ ያለውን ደግሞ እናቴንም እኛንም በደንብ የምትይዘን ደግሞ እህት አለችን። ህይወቷን ጥላ ህይወታችንን የምትኖር እናቴ በልጆቿ ተባርካለች። ከጎረቤት ተጣልተው ስሞታ እንኳን ቀርቦባት አያውቅም። ከልጅነታችን ጀምሮ አያውቅም። አይገርምም? በእኔም በእሙም በጌችም እንዲህ ሆኗል ተብሎ ሐሜት መጥቶባት አያውቅም። ሁሉም በአካባቢው በሰፈራችን ልጃችን እያለ የሚመርቀኝ ወጣት ነኝ። በጣም ደስ ያለ ጎልማሳ ለካ ወጣትነት እና በጣም ከምረካው ነገር ይሄ ነው። እናቴ ፍሬዋን አግኝታለች። የሚገርምሽ ነገር ከማንም ተጣልታ አታውቅም። ከሁለት እህቶች ሲጣሉ እንደ ቤተሰብ የምንጣሉበት ጎራ አለ አይደል? ከሁለቱም አለች፣ ከዚህኛውም አለች፣ ከዛኛውም አለች። የምትገርም እናት ናት። በቃና የኔ ይህ ሁሉም እናቱን ቢያወድስ ደስ ይለዋል። መወደስም አለባት። ሽቶ ግን የምር ሽቶ ናት። በቃ እናቴ የምር ምን ልበልሽ፣ እድሜ ይስጥልኝ። እናትን ሽቶ ደስ ይላል። ይሄ ነጋሽን ስናስብ እንደዚህ የሆነ ነገር ብንመዝንና በፐርሰንት ብናስቀምጥ 90% ሙሉ ማለት ይቻላል የቤተ ክርስቲያንና 10% የራሱ ህይወት ነው ማለት ይቻላል። አዎ የዚህ ሁሉ ውጤት የሚገርምሽ ቤተሰቤ ብቻ እንዳይመስልሽ ሰፈራችንም ጭምር። እኛ አብረን ያደግናቸው ልጆች በሙሉ ወንዱም ሴቱም ቤተክርስቲያን ነው። አሁን እንግዲህ የእርሻ ቦታ ነበረ። የዛሬ 15 ዓመት በፊት ስትመጪ ቃሊቲ እዛ አካባቢ ላይ እርሻ ነው እንዳለ። በጣም የሚገርም ነገር አንዳንዴ የሀገርና የከተማ መልክ መቀየሩ በጣም ያስደንቀኛል። ወደኛ ጋር በምትመጪበት ሰዓት እያንዳንዱን ቤት የምንተዋወቅ ነን። የኔ ወላጅ የአካባቢው ማህበረሰብ ነው፣ የሌላውም ልክ እንደዛው ማለት ነው። በችግርም ኖረ ደስታም ካለ አንድ ላይ ነን እና የሰፈር ወጣት ልጆቻችን ጨዋታችን እቃቃ ወይም ደግሞ ኳስ ሜዳ ምናምን አይደለም። ልክ እንዳልኩሽ በልጅነት ወደ ቤተክርስቲያን ስለሚካሄድ ከፍ ያለው ካህን ይሆናል፣ ሌላኛው ዲያቆን ይሆናል፣ ገና ደግሞ ያለው ሰው ምእመን። ስለዚህ ቅዳሴ ነው ጨዋታም ራሱ ማለት ነው። ከዛ የተረፈው ሰንበት ትምህርት ቤት ነው። ከዛ የተረፈው ደግሞ ቤተሰብ ነው። ለዚህ ለዘመናዊነቱም ለከተማውነቱም ትንሽ የተራቀ ስለሆነ ህይወታችን በሙሉ ያ ነው። ስለዚህ ሰው ያደገበትን አይደለ እየሆነ የሚመጣው ፈራ እግዚአብሔርም እየኖረበት ሁሉ ነገር እና አካባቢ ያስተምራል፣ ቤተክርስቲያን ታስተምራለች፣ ቤተሰብ የሚጨመርበታል። ሲጋራ የሚያጨሰው እኮ ከባድ ነው እኛ ሰፈር። እንዴት ሆኖ በምንም ተአምር አሁን ጫት የሚቀም እኔ በልጅነት ለማግኘት እንቸገር ነበር። አየሽ ዘመናዊነቱ መጣ እየተባለ ሲመጣ አካባቢው ከእርሻ ወደ መኖሪያነት ሲመጣ የማናውቃቸው ነገሮች መጡ። ያኔ በሚመጡበት ጊዜ ከልጅ መሰረት ስለነበረ እዛ ላይ አልገባን የነበረውን ይዘነው ሄድን። በጣም በሚያስገርምሽ መልኩ እዛሚ ሬዲዮ ላይ ነጋሽ በዳዳ ተብሎ ስሜ በሚጠራበት ብዙ የሰፈር ሰው አላመንም። ማለት ከየት መጥቶ ከየቱን እውቀቱን ምኑን አግኝቶ የሚያይሽ ቤት ነው የምትገቢው የምትቀመጪው ጭምት ነው ዋቴቨር ምናምንና ለዛ እንቅስቃሴ ሰው አያጨኝም ነበር። በቃ ዝምተኝነት የነበረበት ነበርና ግን ትምህርት ቤት ክበብ ላይ ምናምን በደንብ እሳተፍ ነበረ። ለ9 ዓመት እኮ ቲያትር በደንብ ሰርቻለሁ። ክበብ በጣም በሚያስገርም እንዴ የሚገርም በጣም በሚያስደንቅ ረዣዥም ቲያትሮችን በዋና ካራክተርነት የምሰራው እኔ ነበርኩና እንደውም በዛ ቆይታ ከሚያናድደኝ በህይወቴ በ9 ዓመት ቆይታ ውስጥ በነገራችን ላይ ከኛ ጋር የኛ የክበብ ልጆች ሁሉም የምንፈልገው ቦታ ደርሰናል። ሱራፌል ዘላለም ይባላል፣ አንድሮ ሜዳ መጽሐፍ ጽፏል። መዓዛ ትባላለች፣ አሁንም አርቲስት ሸገር ሬዲዮም ላይ ጋዜጠኛ ናት። መዓዛ ከኛ ጋር ከነመስኪ ጋር የምትሰራው አንድ ክበብ ነን። ከእሷ ጋር ያለው አማን ሽበታሙ የሚሰራው ቀዩ አንድ የክበብ ልጆች ነን። ግርማ ብሔራዊ ቲያትር ላይ ያለው ልጅ
ግርማ ብሔራዊ ቲያትር ነው አሁን የሚሰራው። እንደዚሁ ክብሮም አታላይ ናት፣ ያቺ ልጅ አታላይ ናት ሲዘፍን የነበረው ማን ኤኬ ዌስት አቃቂ ዳንሰኞች የእኛ ክበብ ልጆች ናቸው። እኔም ደግሞ እዚህ ጋዜጠኛ ነኝ ስንመጣ ማለት ነው። እና በዛ የቲያትር ቆይታችን አንድ ቀን ሰው አፍቃሪ ሆኖ አይሰራም። አንድ ቀን የአፍቃሪነት እድል ሰጥቶኛ ያቁም ታገል ይኸው ድምፄ ጎርናና ምናምን ስለሆነ ምናምን ወይ የገዳዩን ወይ ያሰላች እና አቃቂ ላይ ቲያትር በጣም ይዘረጋል። በጣም በየሳምንቱ ትልልቅ አርቲስቶችን እንጠራለን። እነ ካሌብ ዋለልኝ ይመጣሉ፣ እነ ግሩም ኤርሚያስ ይመጣሉ። በጣም እና በዚህ ሂደት ውስጥ እንደውም 3 ልጅ ስኮላር ሰጥተዋል። ሁሌ ምስጋናውን ሰጣለሁ ለግሩም ኤርሚያስ በጣም እዛ አይቶን ወወክማ ቲያትር እንድንማር አድርጓል። ሙዚቃ እኔ አንደኛው ነኝ እና በዛ በጣም ትልቅ ዋጋ ከፍሎና ያሉጡ ፊልሞች የቀረጽናቸው ምናምን ነበሩ ብዙ። ለምሳሌ እነ ሀጫሉና ጃምቦ ጆቴን ስፖንሰር ያደረገች ሴት እኛንም ስፖንሰር አድርጋ በአካባቢው ላይ ፊልም ተጀምሮ የዛ ሜን ካራክተሩ ላይ ነበርኩኝ። በዛው ላይ የነበርንበት በጣም የጥበብ ቦታ ነው አቃቂ። የእውነት ለመናገር በጣም ትልልቅ ሰዎች ያሉበት ነውና ያንን ትተነው እንግዲህ ወደ ጋዜጠኝነቱ ሞር ማዘንበል ጀመርኩ ማለት ነው። 13-12 ዓመት አካባቢ ሆኗል ማለት ነው ወደ ጋዜጠኝነቱ የመጣውና አልቆጨም ግን ስቴጅ አለ በፕሮፌሽናል ስቴጅ ላይ አለመውጣት ነው ወይስ? ጎበዝ በጣም መድረክ መሪ ነኝ አሁንም በጣም ጎበዝ በጣም ትምህርት ቤት ላይ ዋቴቨር ሌሎች ትልልቅ ዝግጅቶችንም ትልልቅ ሀገራዊ ስራዎችንም በደንብ ሆስት አድርጋለሁ። ግን በምፈልገው ልክ ጫን አድርጌ ፈጥሬ ወደዛ ምናምን ነገር አልሄድኩም። በወቅቱ ኮሚኒኬሽኔ ከዛ ይልቅ ወደ ጋዜጠኝነቱ መጣ። ጋዜጠኝነቱ ላይ ሲሆንም ራሴን የምገድብባቸው ነገሮች አሉ። እኔ ጋዜጠኝነቱ እንጀራዬ ነው ሙያዬ ነው። ጋዜጠኝነቱን ከሰራው በኋላ በአደባባይ ልታይ የምል ሰው አይደለሁም። ሰዎች የሚበዙበት ቦታ ምናምን የምገኝም ከሰዎች ጋር ኮሚኒኬሽን የለኝም። ስራዬ ቦታ ቢሮዬ ናት። ስራዬ ለህዝብ ይደርሳል። ከዛ በኋላ ወደ ቤቴ ነኝ። ኮሚኒኬሽን የለኝም በዛ ልክ። አሁንም እንደዛው ነው። ሌላው በጣም የማልወደው የሚገርምሽ ከስራ ቦታ በኋላ ሁሉ ስለ ስራዬ ሰው ሲያወራኝ አልወድም። በቃ ማለት ስራዬ ነው ጨርሼዋለሁ። ከዛ ሌላ ህይወት አለኝ። እኔ የሰው ልጅ 3 አይነት ማንነት ሊኖረው ይገባል ብዬ አስባለሁ። አንደኛ ከማህበረሰቡ ጋር ከትልቅም ትልቅ ከትንሽም ትንሽ ሁሉ ሊኖርበት የሚችልበት አንደኛው ባህሪው ከሁሉ ጋር የሚያግባባው ነው። ሁለተኛው ደግሞ ሰርተህ ጥረህ ግረህ ብላ የሚል አምላካዊ ቃሉን ለማሟላት ጠዋት 2 ሰዓት ገብተሽ 11 ሰዓት የምትወጪ ከሆነ ዲሲፕሊኑን አክብረሽ ለስራ ታማኝ ሆነሽ የስራ አቋም ሊኖርሽ ይገባል። የስራ አቋሜ ወደ ማህበረሰቡን የመቀላቀል አልፈልግም፣ አይመለከተኝም። ሶስተኛ ስንገባው ደግሞ ከቤተሰቤ ጋር የሚገናኝ ልጅ ከሆንኩኝ ልጅ፣ ባል ከሆንኩኝ ባል፣ አባት ከሆንኩኝ አባት፣ ያንን ክብር ቦታ መቀመጥ የምፈልግ ወንድ ነኝ። 3ቱ እንዲደበላለቁብኝ አልፈልግም። ስራዬን ወስጄ ቤት ጋር መምጣት አልፈልግም። ቤት ጉዳዮችን ደግሞ ለማህበረሰብ መስጠት አልፈልግም። ለሁሉ እንደ ቦታው የምፈልግ ነውና በጣም የምቸገረው ፀጉር ቤት ነበር ማለት ፀጉር ቤት ሁሉም በቃ የስራውን ማውራት ይፈልጋል የስራ ቦታው። እኔ ደግሞ ደስ አይለኝም እንዳልኩሽ በጣም ከስራ ወደ ስራ ይገባ ወይኔ በፍጹም አልወድም። በቃ በምንም ተአምር የምጠላው ፀጉር ቤት ስገባ አንዳንዱ ለማውራት ሲፈልግ ቶሎ ላይ ጨርሰኝ ይችላል። እኔ እናድደኛል። ካንተ ጋር ነው የሚያወራው ወይስ ከሌላ ጋር? ከእኔ ጋር ነው እንጂ ቪዲዮ ላይ ስላየው ነገር ዋቴቨር ሁለተኛ ማስረዳት አለ ኢነርጂም የለኝም። አሁን እዚህ ኢንተርቪው ላይ የሰጠሁትን ውጪ ሰንበዲ ሲሰጠኝ ኢነርጂ የለኝም ይሄንን የማውራት እዛ ሌላ ማንነት ገባሻላ። ይሄ ግን ለህዝብ ተደራሽ ስለሆነ ይሄ የስራን ቦታ ስለሆነ እና እግዚአብሔር ረድቶኝ ቦሌ መድኃኒዓለም ፊት ለፊት አውሎ ቢዝነስ ሴንተር 2ኛ ፎቅ አንድ ፀጉር ቤት አለ። በጣም የተመቸኝ ሚንስ የውበት ሳሎን መሰለኝና ተመስገን ይባላል ቆራጩ ፀጉር የሚያስተካክለኝ ወንድ። ካላወራሁት አያወራኝም። ተገናኛችሁ? በስመ አብ በቃ ደስ እንደውም ሁሉ አንዳንዴ በምልክት ሊለኝ ይችላል፣ ግባ ሊለኝ ይችላል። እንዴት ስብዕናው ደስ የሚል ልጅ መሰለሽ! አይገርምም? እስክደነቅበት ሰዓት ድረስ እደውላለሁ፣ እዚህ ነኝ ምናምን ነገር ይላል። ሄዳለሁ ካለ ቤቱም ስርዓት ያለው ነው። በቃ እኔ በቃ የምፈልገው እዛ ነው። አንደኛ ልናወራ የምንችልባቸው ርዕሶችም አይኖር እንደ ጓደኝነት እንዳይባል የስራ ግንኙነት ያለን በስንት አንዴ ይሆናል። እዛ የምመጣው እየተቆረጥኩ ላስብ እችላለሁ ብዙ ነገርና አሁን ጥሩ ፀጉር ቆራጭ አግኝቻለሁ። ከዛ በፊት ተሼ የሚባል ነበር። እሱም በተለያየ ምክንያት አጥቼው 2 ፀጉር ቆራጭ መስካውን ያገኘሁት። እዚህ ግን በደንብ ተመችቶኛል ልልሽ ነውና የስራ ቦታዬ ውጪ ማውራት ያ ስለሆነ ወደ መድረክ መምራቱ ምናምን አልመጣሁም ልልሽ ስለፈለኩ ነው። ከሰው ጋር ኮሚኒኬሽን ከሌለ ስራ ከተረፈሽ ግን ከሰጠሽኝ በደንብ ስራ ይገርማል በጣም። አሁን ለምሳሌ ቅድም አንስተህልኛል ጫፏን ስታነሳልኝ እኔ እሷ መምዘዝ ፈለኩኝ። እሺ መዝለሽ ስለ ፍቅር ህይወት ብናወራ ደስ ይለኛል።
ነጋሽ አሁን በፍቅር ህይወት ላይ ነው ያለው ወይስ ወደ ኋላ መለስ ብሎ ስለ ፍቅር ህይወቱ ቢያወራኝ ብያሰብኩኝ ደስ ይላል። ስለ ፍቅር ሲወራ ለምን እንደሆነ አላውቅም፣ በጣም ነው ደስ የሚለኝ። አዎ እግዚአብሔር እንግዲህ በምድር ስንኖር ብዙ ተባዙ ምድርን ሙሏት ሲል አንደኛው ሰው በፍቅር አድጎ በጋብቻ ተሳስሮ ፍሬ እንዲኖረው ጭምር ነውና ማንም በዚህ ምድር ላይ የሌለው የለም እኔንም ጨምሮ ማለት ነው። እና ያለፉ የእብደት ጊዜያቶች ይኖራሉ፣ የልጅነት ጊዜያቶች ይኖራሉ። በጣም ብዙ የተፈተንባቸው ሰው ማንም የፈለገውን አግኝቶ አያውቅም ምናምን ሊልሽ ይችላል። በዚህ በፍቅር ሂደት ውስጥ ሲሆን እንዲሆን የተፈቀደው ግን በጋብቻ ተሳሰራች። 2 ልጆች አሉኝ፣ አንድ ወንድ አንድ ሴት ልጆች። አሁን በጣም አዎ 2 ልጆች አሉኝ። በትዳር እኔ ያለሁት ማለት ነውና እግዚአብሔር አምላክ እንግዲህ ደስ ሲል በይሄ ነው ማለት ነው። እሺ በህይወቴ ይሄንን ማሳካት ፈልጋለሁ የምትለውና አሳክቻለሁ ይሄን ስላሳካው ደስ ይለኛል ደስ ብሎኛል የምትላቸው እነዚህ 2 ነገሮች ትንገር ቲጂ። በጣም እንግዲህ የልጅ እናት ወይ አባት አይደለም በጣም ትልቁ ነገር ሰው ልጁ የሆነ ቦታ ደርሶ ሲያይ ነው በጣም ደስ የሚለው። እንደ ልጅ ደግሞ ቤተሰቦችሽን የምትፈልጊበት ቦታ ማድረስ ስትችይ ነው። እኔ በጣም እጅግ የከፋ ችግርን አስተናግዶ ካደጉ ልጆች መካከል አንደኛው ነኝ። በጣም አሉ የተባሉ የተመረጡ ችግሮችን አይቻለሁ። በጣም ይገራረሙ ደስ የሚሉ ችግሮች እና እነዛ ሁሉ ወደኋላ አላስቀሩንም፣ ወደፊት እንድንሄድ እነዛ ሁሉ እግዚአብሔርን ከማመስገን አላቆሙንም። እግዚአብሔር ምን ያህል አባት እንደሆነ፣ ድንግል ማርያም ምን ያህል እናት እንደሆነች የሚያሳይ ሂደትን ነበረ የሄድንበት። በዚህ ሂደት ውስጥ ታዲያ ለኔ መኖር እነሱ ህይወታቸውን ጥለው ለኔ መቆም እሷ ምናልባትም ተጎድታ እዚህ ያደረሰችኝ እናት ነበረች። ያቺን እናት አየሽ ትላንትና ሰው ልክ እንደሚለው ሳይሆን ዛሬ ሰው ልክ እንደሚጓጓበት አይነትን ህይወት ከእግዚአብሔር ጋር ላኖራት በመቻሌ በጣም ደስ ይለኛል። አንደኛውና ትልቁ ነገር የሚያጓጓው ህይወት በስጋ ወደሙ መክበር ነው፣ በቤቱ መመላለስ ነው። አየሽ የሰማዩ ቤቷን ርስቷን ወስዳለችና ያንን እንድትወስድ ከሀገር ወጣ እንድትሄድ ጥቂት ነገሮችን ማበርከት ችያለሁ እንደ ሰው። እሱ በጣም ያስደስተኛል። ከዛ ባለፈ ደግሞ በህይወትም ነገን ለአምላካችን ሰተን ዛሬን ግን የማንቸገርበት ሰው ምናልባት ድጋፍ እጁን ዘርጉልኝ ቢል የማትሰበስብበትን የተወሰነ ነገር ማድረግ ችለናል። በጣም በሚያስገርም መልኩ እስከ ዛሬዋ ድረስ እኔ በቤት ኪራይ ነው የምኖረው። በጣም በሚለኝ ሳገኝ በጣም የሚያስደስተኝ ነገር እናቴ ቤት የሆነ ነገር ማድረግ ነው። በጣም የሚያስደስተኝ ማለት ነው፣ እግዚአብሔር በሚያውቀው ነው። በዚህም በቃ እናት ሊኖራት የሚችለውን ቤት ሰርቼላታለሁ። በጣም የሆነ ጊዜ ቤቱ አላልቅ ብሎኝ ትዝ ይለኛል እና እኔ የእሷ ቤት ሳያልቅ መኪና መንዳት የለብኝም ብዬ መኪና ሸጬ ያለውና መኪና ሸጬ ቤቷን ጨርሼላታለሁ። ሳየው ግቢዋ አፈር ሊሆን ይችላል፣ ቴራሱ ባሰራላት እላለሁ። ሳየው ቆርቆሮ ነው። በቃ አሁንም አረካም። የሆነ ነገር ባገኘው ቁጥር ቤት ማድረግ ነው ደስ የሚለኝና በዚህ በቁስ ነገሮችን ሳየው በቃ ደስ ብሎኛል። እናቴ ደስ ብሏት እንድትኖር ዋቴቨር ሁሉ ነገር የተሟላላት እንዲሆን ከእግዚአብሔር ጋር እየለመንኩት አድርጌያለሁ እንደ ሰው። ትልቁ ነገር ግን ቅድም ልክ እንዳልኩሽ በስጋው ደግሞ እንድትከብር ነበረ። እኔም ወንድሜም እህቴም ተባብረን ይህንን አሳክተነዋል። አሁን ቀጣይ ባደርግ ቢሆን ደስ የሚለኝ ደግሞ ሰዎች የማይባሉባት ምድር ሀገራችን ብትሆን በጣም ደስ ይለኛል። ከዚህ በፊት ይህን ሁሉ ስኬት ለማግኘት የተሯሯጥኩባቸው ክፍለ ሀገሮች ዛሬ ይናፍቁኛል። በሩቅ ሆነው ልክ እንደ ሰው ይጠራሉ፣ ግን መሄድ አይቻልም። ብትሄጂም ከባድ ነው። እነዛ ክፍለ ሀገር ያሉ ደግ አርሶ አደር ወደዚህ መምጣት ቢችል፣ ወደዛ መሄድ ቢችል፣ ሰላም ብትሆን፣ እኩል አይነት አስተሳሰብ ቢኖረን እና የመጨረሻው የእውነት በተለይ ትንሽ ወጣ ማለት ጀምረን የለ ከሀገር ውጭ የምቀናበት አንድ ነገር አለ። ሰዎች በየቤታቸው ላይ ባንዲራቸውን ይሰቅላሉ፣ የሀገራቸው። እኔ የቤቴ ባንዲራ ላይ ማዕዘን ላይ ባንዲራ የምሰቅል ደስ ይለኛል፣ ግን የትኛውን ልስቀል? ገና እኛ ራሱ ያልተስማማንበት ብዙ ባንዲራ ነው ያለንና ያንን ባንዲራ ቤቴ ላይ ብሰቅል በጣም ደስ ይለኛል። ፕራውድ ማደርገው እሱን ነው። ልክ እንደ ሀገር አንድነት መጥቶ ከዛ ባለፈው እንግዲህ ማህተባችንን አንገታችን ላይ ያስቀመጥንበት ምክንያት ትልቅ ነው። እጃችን ላይ ብናስረው እጃችንን ቢቆርጡን መሄድ እንችላለን። እግራችን ላይ ብናስረው እግራችንን ቢቆርጡንም በዊልቸር መሄድ እንችላለን። አንገታችን ላይ ያስቀመጥነው እስከ አንገታችን ቁረጡ ስለማለት ነው። ጊዜ አዘንብሎባታል ኦርቶዶክስ።
የእውነት ለመናገር ኦርቶዶክስ መሆን ኃጢአት እስኪመስል ድረስ ፍርድ ትንሽ የተዛባ ይመስለኛል። እኔም ባየኋቸው በምን ነገሮች እነዛ ተስተካክሎ የሀገር ባለውለታነቷ ታውሶ አትሊስት የማይገባትን ሳይሆን የሚገባትን ቦታና ክብር ቢሰጧት ከአፍ በዘለለ በተግባር ቢያግዟት በጣም ደስ ይለኛል። ይሄ የኔ ምኞት ነው። ቲጂ በጣም አመሰግናለሁ። ይገርማል። ካጠፋው ይቅርታ። አላጠፋም። ለምሳሌ አሁን 24 ሰዓት ወይም 48 ሰዓት ላድርግልህ፣ ሙሉ የፈለግከውን ነገር በምድር ላይ ማድረግ ትችላለህ፣ ስልጣን ተሰጥቷል ተብሎ 48 ሰዓት ቢሰጥ፣ በዚህ በ48 ሰዓት ውስጥ ምን ታደርጋለህ? ምን ትለውጣለህ? ታጓጉኛ ብለህ አስብ። አዎ ህልም ነው፣ ያው መመኘት ነው። ብዙ እንዲህ አይነት ጥያቄዎች ብዙ ጊዜ ይጠየቃሉና የእውነት እኔ ለማድረግ ገዢ ምናምን ብሆን ማድረግ መጥፎ ነገሩ ግን ገዢ መሆን አልፈልግም። የሚገርምሽ ትጂ የእውነት በቁም ነገሩን ሳነሳለሽ ምንም ፍላጎት አይደለም። አሁን በጣም በተለይ አሁን ላይ እግዚአብሔር በጣም ከማመሰግነው አንድ የፖለቲካ አስተሳሰብ ታጥቦ ከጭንቅላት ይወጥቶልኛል እስከማልፈልገው ድረስ እግዚአብሔር ነበረበት እንደዛ አይነት ሐሳብ። ያው ሰራሽ ተሰሪ የለ እንትን ምንድነው እሱ ጋዜጠኛ ስትሆኚ የፖለቲካውን ትመለከቻለሽ የሀገሩን ምናምን ነገር ስትይ የሆነ ኢንተረስት ይኖርሻል። ከዛ በፊትም ደግሞ በኢህአዴግ ዘመንም የሆኑ የተወሰኑ ቦታዎች ላይ ስንንቀሳቀስ ነበር፣ ምንም ጥርጥር የሌለው። አሁን ጭራሽ የለኝም። ልክ እንዳልኩሽ አሁን ካለው መንግስት ይቆይልን ብለው ጠዋት ማታ ሰልፍ ከሚወጡት ሰዎች ጋር ሰልፍ መውጣት አይደለም። አሁን ያለው መንግስት ደግሞ ይነቀልልን ብለው ጫካ ከሚገቡት ሰዎች ጋርም አይደለም። እኔ የለውበትም። ምክንያቱም ባለኝ ታሪክ ቢመጣም ቢሄድም ሰው የራሱን አመለካከት ሰርቶ ይሄዳል እንጂ ለማህበረሰቡ ጠብ በሚል ነገር ብዙ አላየንም። ደጋፊም ተቃዋሚም ስትሆኚ ምክንያት ያላቸው እንጂ ደርዝ የሚሞላ ነገር አላየው። ስለዚህ እኔ ጥሩ ተመሪ ነው መሆን የምፈልገው። ስለዚህ ባለው መንግስትም የሚፈለገውን ነገር የጎደለብኝን ነገር መጠየቅ ያለውን ነገር ጥሩ ነው እያሉ መሄድ ነው። እኔ ጥሩ በቃ ተመሪ ነው መሆን የምፈልገው እንጂ ለመሪነት ራሴን ያዘጋጀው አይደለም። ግን ቢሆን 48 ሰዓት ቢመጣ የእውነት ለመናገር እግዚአብሔርን እናመልካለን የሚሉ ሃይማኖተኞች ከእግዚአብሔር ጋር መገናኘት እንዲችሉ ብቻ እንዲያደርጉ አትሊስት ጫና እንፈጥራለሁ። ከዛ እንደው ሀገር እና መንግስት መቀጠል ስላለበት ሃይማኖትና መንግስት እንደው እንዲቀያየሩ በተለይ ከቤተ እምነት ወደ ሃይማኖት ሽርሽር የሚያምራቸው ጥሩ የሚፈልጉትን ገንዘብ ምንም ተሰጥቶ ከቤተ እምነት ቆርጬ ያስቀራቸዋል። በጣም በጥዋጮች ናቸው። እነዚህ ሰዎች የሆነ የሙላ ደረቴ ይክላ ብቻ ነው እንጂ የአምላክ ጉዳይ አሳስቧቸው አይደለም። ስለዚህ ለሹመት ሽልማቱ ቤተ እምነቱን ይፈልጉታል፣ ለሆድ ለከርሱ ደግሞ ቤተ መንግስቱን ይፈልጉታል። በመሃል ምን ተፈጠረ አይመለከታቸውም። እነዚህ ሰዎች ቆርጬ ከመንግስትም ከእንትንም ቢቀሩ ብዬ አስባለሁ። እና ሌላው በዚህ በእኛ ቤትም ፈዋሽ ነን ብለው አጥባቂያን ሰበስባቸዋለሁ፣ በዛም ፓስተር ነን ብለው አዳኝ ነን የሚሉትን ሰበስባቸዋለሁ። እና ብዙ መዳን የሚፈልጉ በየሐኪም ቤት የተኙ ሰዎች አሉ። እነሱን አድኑ እላቸዋለሁ። ያልታመመ ሰው መጥተው አምጥተው አድነናል ብለው ዝም ብሎ ድራማ ከሚሰሩብን ብዙ የታመመውን ሰው እንዲያድኑ አስተማራቸዋለሁ። እኔ በጣም ይሄንን ነው የማደርገው። ከዛ ባለፈ የተበደለ ይቅርታ እንዲካስ ያጠፋም ተመልሶ ሰላማዊ ህይወትን ቢኖር በጣም ደስ ይለኛል። አሁን ወደ ዩቲዩብ ስራ መጣል። ዩቲዩብ ስራ ላይ ደግሞ የተዘጋም አለ መሰለኝ አይደለ? ያው በምን እንደተዘጋ የሚታወቅም አይታወቅም ሊሆን ይችላል። ተዘግቷል። አሁን ሌላ ሚዲያ ላይ እየሰራ ነው። ሞር ወደ እምነቱ ላይ የሚያተኩር ወደ ቤተክርስቲያን ላይ የሚያተኩር ስራዎችን እየሰራ ያለው እና እስካሁን እዚህ ላይ ከመጣ በኋላ በምታቀርባቸው በምታነሳቸው ኢሹዎች ከሰዎች ጋር ያገናኘ ወይም ይሄን ለምን አነሳ ወይም ይሄን ለምን አደረግ ወይ ያደረከው ነገር ልክ ነው በዚሁ ቀጥልበት የሚል መልካምም ይሁን ብቻ ሊገስጽ የሚችል ወይ ተግሳጾችስ ደርሰው ነበር ወይ የሚለው ለምን ተዘጋ ከምትለውና ያቺኛው ማህበር ሚዲያ ይሰኛል። አሁንም አለኝ ላማለኝ በሰማይ ወጥቷንም አላይ ነው እንጂ 200,000 ሰብስክራይበር አለው። ግን አየር ላይ አለ። ግን እኔ ማኔጅ ማድረግ አልችልም፣ ከኔ ቁጥጥር ውጪ የሆነ ነውና ወደ ዩቲዩብ የመጣሁት እንግዲህ በመጀመሪያ ለ8 ዓመታት ያህል ሬዲዮ ላይ ነበርኩኝ። ከዛ ነው ቴሌቪዥን፣ ከዛ ወደ ፕራይም ሚዲያ መጣውና ፕራይም ሚዲያ ላይ
የዜና ክፍል ኃላፊ ነበርኩኝ። ከዛ የፕሮግራም ክፍል ኃላፊ ሆንኩኝ። ለመስቀል ፕሮግራም ለመስራት ከኢትዮጵያ ኦርቶዶክስ ተዋሕዶ ወጣቶች ማህበራት ህብረት ጋር መቅረጽ ፈለገን ከነፌበን ጋር እና ቀነኒሳ ሆቴል እነሱ ተከራዩ ፕሮግራም ለማዘጋጀት ሽር ጉድ ብለዋል። ሳሩን አጭሰዋል፣ ዘማሪያን መጥተዋል፣ የወጣቶች ማህበራት ህብረት ተቀምጠዋል። ከኋላችን እንደዚህ የመብርሃን ትልቅ ምስል አለ። እኔም እንደዚሁ ተዘጋጅቼ ቀረጻውን ቀርጸን ጨረስን። ቀረጻውን ቀርጸን ከጨረስን በኋላ እየተቀረጸ ግን የሆነ ነገር አላማረኝም። የሆነት ለመናገር ደስ አላለኝም። ይሄ ፕሮግራም ይተላለፋል የሆነ ለምን ከጣቢያው የሆነ ምልክት ስላየው አንድ በራሴ ካሜራ ዋይድ ዝም ብዬ አስቀመጥኩኝ። ተከራይቼ ሌላ ኢንኬዝ እንኳን ቢባል ማለት ነውና ፕሮሞ ተለቀቀና የመስቀል ቀን ሊደርስ ነገ እንደዛሬ የጣቢያው ኃላፊዎች ሁሉም ሳይሆኑ በጣም ስርዓት ያለው ቻናል ነው አስተዳደሩ፣ ምንም ጥርጥር የለው። ሁለቱ ግን በእምነትም እኛን አይመስሉ አይሄድም አሉኝ። ቻናል ፕሮግራሙ ለምን ይሄ ማርያም ምስል ምናምን ስላለበት ምናምን አሉኝ። የእውነት በጣም የተናደድኩት ልክ እንዳልኩሽ 2 ልጆች አለኝ፣ ቤት ኪራይ ነው የምኖረው፣ ስራ በጣም ከባድ ምናምን ሊሆን ይችላል እና በሌላ በጣም ተናደድኩ። በጣም ተጨቃጨቀን፣ ተመላለስን፣ ብዙ ነገር ሆነ። ከዛ በኋላ አይሄድም ሲሉኝ ያንን ያሰራሁትን ቪዲዮ ሌላውን እንትን አልኩና ማርያምን ለምን ፈሯት ብዬ በ0 ሰብስክራይበር ስራውን ትቼ ወጣው ወደ መንፈሳዊ አገልግሎት ገባው። የቪዲዮ ርዕስም ማርያምን ለምን ፈሯት ነበረ ያልኩት እና ያ በዋይድ እንትን ያልከውን ለቀኩት። የመጀመሪያ እንትን መውጣቴ ወደ መንፈሳዊ ቻናል መግባቴ የቤተክርስቲያን ልጅ ነኝ። በቤተክርስቲያኗ በዓል ዕለት የቤተክርስቲያኑ ነገር ካልተነገረ እዚህ ቻናል ላይ መቀመጤ ወይም ደግሞ ሚዲያ ላይ መሆኔ በጣም አስነወረኝ። የእውነት ለመናገር እንዲህ አይነት አስተሳሰብ ያለ ፋናም ኢቲቪም ዋልታም ሁሉም ጋር ለጋዜጠኞች በምንም ተአምር የሙስሊም እህት ወንድሞቻችን ክብረ በዓል ዕለት ኦርቶዶክሱ እንኳን የሙስሊሙን ጀለቢያ ለብሶ ትክክል ነው ባልልም ሙስሊሙ ለምን ገብቶ አይሰራም? ይዘለት ለምን የሙስሊሙን ቦታ ይወስዳሉ? ይሄ ስህተት ነው ብዬ አስባለሁ። እኔም የሰሯቸዋሉ እና ሰው እምነቱ አትሊስት ሊጠበቅለት ይገባል። በዛ ቻናል ላይ ሆኖ ያን ቀን እንኳን ያ ካልተነገረ የኔ እንጀራ መብላት በቃ ነውር ነው ብዬ ማርያምን ለምን ፈሯት ብዬ በ0 ሰብስክራይበር ወጣው። መስከረም ላይ ማለት ነው። ታምኛለሽ 4-5 ወራት ያንን ስራ ለማቆም ጫማዬ እስኪሸት ነበር የምሰራው ስራውን ቻናሉ በደንብ እስኪመጣ። ምክንያቱም የቤት ኪራይ ያለ የልጆች ምግብ በጣም ዋጋ ተከፍሏል እና አንድ ጉረኛ መኪና አለችኝ። በቃ ሰነዳት ምናምን ውሃ ሲገባ እንትን እዚህ ጋር እያደረግኩ አንሶላ እያደረግኩ እንኳንም ኖረች እሷ። የማታ ጉባኤዎችን ሰራለሁ እስከ 3 ሰዓት ድረስ 3 ሰዓት ሰርቼ ራሴ ጥሩ ነገሩ ኤዲቲንግ እኔ ነኝ የምሰራው፣ ተምሌን የምሰራው እኔ ነኝ፣ ሁሉን እጭናለሁ። ማታ የተሰራው ጉባኤ ሰው ማታውኑ ሌሊት ያገኘዋል፣ ከሌሎቹ እኔ ይበልጣለሁ። ከዛ ሌሊት ደግሞ 11 ሰዓት ንግስ ከሆነ 9 ሰዓት ምናምን እገባለሁ፣ ላይቭ እገባለሁ ምናምን እያልኩኝ ቻናሉ ከፍ ማለት ጀመረ። እግዚአብሔርም እንግዲህ ያገለገለውን መክፈል ያውቅበታልና ነገሮች ተስተካከሉ። በዛ ሂደት ቻናሉ ወደ 175,000 ደረሰ። የጥር 14ቱ ጉዳይ ተፈጠረ በቤተክርስቲያን። የዛን ጊዜ ኮሪያ ሆስፒታል ነበርኩኝ በልብ ኬስ ትዝ ይለኛልና በነገራችን ላይ በብፁዕ አባታችን ብፁዕ አቡነ ሳይሮስ በሳቸው ሀገረ ስብከት ወጣትነት ለቤተክርስቲያን የሚል መርሃ ግብር ነበርና የቀጥታ ስርጭቶቹን እኔ ሰራ ነበር አብሬያቸው። ስለዚህ በቅርበት አውቃቸዋለሁ ለቤተክርስቲያን ያለው ምናምን። በጥር 14ቱ ላይ ግን እንደዛ ሲፈጠር አላስቻለኝም፣ በጣም አስደነገጠኝ። ምክንያቱም በደንብ ስለማ በቃ ኦክስጅኑን ምንም ነቅዬ ወጥቼ እንደውም ቪዲዮዎቹ ዛሬም ድረስ አሉ። የቤቴ ሶፋ ላይ ሆኜ የሚቀርጸኝ የለም፣ ካሜራ እንደዚህ ያቆምና ራሴ ነበርኩ የምቀርጸው ቪዲዮ ከዛ ኤዲት ማድረገው። እንዲህ መስራቴን አይቶ ነው ጌች አዝኖልኝ አትሊስት ካሜራ ጋር ልቁም ብሎ እኔን ወደ እገዛ የመጣው ማለት ነው። ያ የጥር 14ቱ ጊዜ እንግዲህ በሶሻል ሚዲያ ዋነኛ መረጃ ምንጮች ከሚባሉት አንዱ የኛ ነበር። ማህበር ሚዲያ ቶሎ እንሰጥ ነበር። በዛ ምክንያት የመጣው ምንድነው እሱ ጎርፍ እነ መምህር ምህረተአብ ታሰሩ አቴብር ከነሱ ጋር እኔም እስር ቤት ገባው። በዚሁ በቤተክርስቲያን ጉዳይ ከእስር ቤት ስወጣ ቻናሉ ተዘጋ። ማን ዘጋው? መድኃኒዓለም ይወቀው። ተዘግቶ ቀረበ አልቀረም። ዛሬ ሁለተኛ ቻናል ደግሞ ነጋሽ ሚዲያን ከፍተን አሁን 222,000 ምናምን ደርሰናል በአመት ከምናምን ውስጥ። እግዚአብሔር ደግ ነው፣ ጥሩ ነው። አዎ በዚህ ደረጃ አለንና በዚህ ሂደቶች ውስጥ ተግሳጾች አልመጡብኝ። ባልሰራቸው ብዬ ግን የማስባቸው ፕሮግራሞች አንድ ነበር። የእናታችን የወይዘሮ እጅጋየሁ ፕሮግራም እና የአባ ሕፃን ፕሮግራም መነጋገሪያ ሆኖ ነበረ። በጣም ትልቅ መነጋገሪያ በቤተክርስቲያንም
በቤተ መንግስት በብዙ መነጋገሪያ እሱም ባልሰራው ደስ ይለኝ ነበር። ለግለሰቦቹ ክብርም ለቤተክርስቲያን ክብርም ሲባል እኔ ባልሰራው ደስ ይለኝ ነበር። በቃ ደስ ይለኝ ነበር። እንደ ገቢ ማስገኛ ቻናሉን ቡም የሚያደርግ ነው። ቪውም በጣም ትልቅ ነው። በወስደው 5 ወር 6 ወር ሊሄድ የሚችል ፕሮዳክሽን ነበር። በጣም መሄድ የሚችል ነበር። ግን በቃ ያ የኔ ፍላጎት አይደለም። ሰዎች ሲጣሉ ማየት የኔ ስብና አይደለም። የእናታችን የወይዘሮ እጅጋየሁ ክብር ዝቅ ሲል ደስ አይለኝም። የአባ ሕፃን ክብርም ዝቅ ሲል ደስ አይለኝም። ሁለቱ የተገናኙት በቤተክርስቲያን ነው። እነሱ በሚመላለሱበት ክብር ቤተክርስቲያን ስትነሳም ደስ አይለኝም። ያለኔ እንጀራ አይደለም፣ የኔ ስብናም አይደለም እና አልወድም። ነገም እንደዛ ነገር እንዳይገጥመኝ እፈራለሁ። በየዋህነት ነበር የገባሁት። እጁን ታጥኖ ልክ እንደሚወጣ ሰው ከሁለቱም ቅሬታ ሳይኖር ከህዝቡም ሳይኖር እግዚአብሔር በሚያውቀው እኔ ወጣው። ግን ነገሩ ረዥም ጊዜ ለሚዲያዎች ግባት ሆነ። ያን ባለማድረጌ ደስ ይለኛል። እሱ ብቻ ለህሊናዬ እኔ ከህሊናዬ ጋር ስለማወራ ያን ባላደርግ ደስ ይለኝ ነበር። ከዛ ውጭ ግን ያመንኩበትን ሀገር ማያፈርስ ለቤተክርስቲያንም የማይወግን ቤተክርስቲያን ውግንና አትፈልግም። በነገራችን ላይ እውነት ብቻ ነው የምትፈልገው። እውነቱን ካወራሽ እውነቱ ጋር ከቆምሽ እውነት አምላክ ከሷ ጋር ስለሆነ እንትን የሚል ነገር ምን አስቤ ነው አሁን ጥያቄም ስትጠይቅ ፊት ለፊት ቀጥተኛ ወደዛ የማይሉ ናቸው። ልክ እንደ ለሃርድ ቶክ የተመቸ ነው አንተ የምትጠይቃቸው። በሱስ ቻሌንጅ አልገጠመህም? ቀጥታ በመጠየቅ በፊት እዛ እንትን ላይ በነበርኩበት በተለይ ምንድነው እሱ በሬዲዮ ላይ በነበርኩበት የምርመራ ስራ ነበር የምሰራው። በጣም የሚገርም በምርመራ ስራችን በቅርብ ጊዜ ይፈቱ አይፈቱ አላውቅም፣ እስር ቤት ያሉ ሰዎችም አሉ። በጣም ደስ ከሚለኝ በዚህ በምርመራ ስራ ማንም አይደፍራቸውም ከተባሉ ሰዎች ጋር የሚደፈሩ ሀሳቦችን ይዞ መቅረብ በጣም ያስደስታል። በተለይ ምንም ከሌላቸው እናቶች ጋራ ከነሱ ጋር ይሄ የሆነው ምንድነው? አንድ ሰው የአንዲትን እናት ምንም የቀበሌ እናት ቤት ቆርጦ ከኖሩበት ቤት ቆርጦ ሃና ላይ ብሎ ካርታ አውጥቶ ለእናትየው ትንሽ ቦታ ሰጥቶ ትልቁን ለአንድ ባለሀብት ይሰጣል። ያን የምርመራ ስራ ነበር ስንሄድ የነበረውና እንዲህ ኢንተርቪው ስናደርግ ሰው ሀሳብ ሲያልቅበት ወደ እንትን ይመጣል፣ ወደ እጅ እንቅስቃሴ ይመጣል። እውነቱ እየተጋለጠ ሲመጣ እኔ በጣም አንድ ፍሬ ልጅ ነኝ የዛሬ ምናምን ዓመት ምንም ላይ ሊያስፈራሩ አልችልም። እና ነገ ሰውየው ከሀሳብ ይልቅ ክፍለ ከተማው አመራር አታስፈራራኝ አይነት ነገር ምናምን ሬክ እየተደረገ እንኳን መሆኑን አረስቶታል። ምክንያቱም ነገሩ ደም ብዛቱ እየጨመረ መጣና ያንን ደግሞ እንዳጋጣሚ የሚስባቱ በደስ የሚሉ እንዲህ አይነት ነገሮችን ከነ ሙሉ ክብሩ ነው የምታስተላልፈው። አትኩረትና እንዲህ አይነት ነገር ሲሉ የወቅቱ አመራሮች ጥሩ ነገሩ ለሚዲያ ጆሮ ይሰጡ ነበር፣ ይሰማሉ። የእውነት ቢያንስ ተጠያቂነትን እንትን ባይመጡ ሚዲያ ላይ የቀረቡ ነገሮችን ግን ምላሽ ይሰጡ ነበር። ሲሪየስ ሆነው ተከታትለው ረዥም ዓመት አስፈርደውበት ቦታው ለእናት ተመልሶ እንዲህ አይነት ክብር ደስ ይልሻል። አንዳንዴ ደግሞ ለማይረባ ቦታ ሚሊዮን ብሮች የወጡባቸው ቦታዎች አሉ። እንዲህ አቅም እንፈታተሽ የሚሉ ባለ ሀብቶች ለአንዲት ቦታው ሳይሆን መሰረቱ ባላቸው ብር የሚለካኩበት እሳ ቦታ ውስጥ ገብተሽ ስትነጋገሪ ከሀገሪቷ የፍትህ ሚኒስትሩ የሚደውልበት አጋጣሚ ላይ ከዚህ እጅህን አውጣ ምናምን የሚልሽ ፍትህ እንደመስጠት እጅን አውጣ የሚልሻል። የሚያስደነግጡ ነገሮች ያልፋሉ። ጋዜጠኝነት እንግዲህ ራስን ለአደጋ ሰጥቶ እውነትን ለህዝብ ማቅረብ ነው። ራስን ለአደጋ ሰጥቶ እውነትን ለማቅረብ ፍትህ ለማምጣት በሚደረግበት በዚህ ሙያ ላይ የሀገራችን መሪዎች አንዳንዴ እንዲህ አይነት ባለሙያዎችን ሲያሰድዱ እንመለከታለን። አንዳንዴም ሲገሉ፣ አንዳንዴም ሲያስሩ እንመለከታለን። ይህንን ሽፋን ደግሞ ተጠቅመው ሀገርን አቢዩስ ሲያደርጉ የምናያቸው ባለሙያዎችም ደግሞ በዛው ልክ አሉ፣ ምንም ጥርጥር የለም። በዛ ሳይት ደግሞ የነበረውን እውነት ከድነው የተባለውን ብቻ እየተናገሩ ለህዝብም ለመንግስትም የማይጠቅም ግን ሚዲያው አለ ለመባል የሚያስደርግ እርምጃንም የሚሄደው ባለሙያ ሙያው በጣም መታየት መቻል አለበት ብዬ አስባለሁ። በጣም የእውነት ለመናገር የሚያጸድቅ ሙያ ነው ብዬ ነው የማስበው። ልክ በአንድ መንፈሳዊ አገልግሎት እንደሚያገለግሉ አባቶች ሊያጸድቅ የሚችል ነው። ከእውነት ጋር ከቆምሽ እውነት እግዚአብሔር ነው። ከእውነት ጋር ከቆምሽ ሀገርን ማዳን ነው። ሀገርን ከፊት ሆነሽ መምራት ነው። ካልሆነ ግን ሰዎች ባሉበት ወንበር አይቀጥሉም። ሲወርዱ እኮ የሚጸጸቱ መሪዎች አሉ። የሚጸጸቱ መሪዎች እያሉ የማይጸጸት የሚዲያ ባለሙያ ማየት ነውር ነው። እዚህ ከዩቲዩብ ሳንወጣ
በኋላ ላይ ከረሳውም ታስታውሰኛለህ አብረው ከሚሰሩ ልጆች ጋር ከነሱ ጋር ያለ ቁርኝነት ምን ይመስላል የሚለው አብረው ከሚሰሩ ወይም ከምታስራቸው አሁን 9 ልጆች እንደምታሰራ አሉና ከነሱ ጋር እንዴት ነው ያለ አቀራረብ የሚለው ነገር በኋላ ትነግረኛለህ። ግን ከዩቲዩብ ሳንወጣ ዩቲዩብ ራሱ ይናገራል አይደል? ይሄ ታርጌት ኦዲየንስ ምን ያህል ወንድ ምን ያህል ሴት ምን ያህል እድሜ ክልል ውስጥ እንዳለ እሱን ታውቀዋለህ? ሰነፍ ሰው እሱ ሁሉ አይደለም። አሁን የዩቲዩብን ኢሜል እንኳን አንድ የሚያስተዳድር ልጅ ያለ ሰጥቼዋለሁ። በቃ እኔ ሰው አያምንም እንጂ የዋህነት ሩቅ መንገድ ያሻግራል። በቃ የኔ ሰርቶ መውጣት ነው። ስትጀምሪ አካባቢ ታየዋለሽ ጉጉቱ ስላለ በቃ ስትጀምሪ በነጋ በጠባ ምናምን ኮሜንት ምን ያልመልስም ይሆናል የምለውን ለህሊናዬ የማይጎመዥ ነገር እሰራለሁ። ኮሜንቱን ካየሽው ሰው እውነትን ስለፈለገ አይደለም አንዳንዴ ከእውነት ጋር የሚቆመው። የምትፈልጊው ስትነግሪለት ጀግናው ነሽ። እሱ የማይፈልገውን ነገር ከነካሽበት ያው ቆሻሻ ነሽ፣ ምንም ጥርጥር የለውም። እኔ የሰው ነገር ምን ይነካል ምን አይነካም የሚለውን ነገር አስባለሁ። ከዛ በኋላ እኔ እሰጣለሁ። ታማኝነት ግን ስናጠፋ የሚደውሉልን ስንሰራም የሚነግሩን በጣም የሚገርሙ እልፍ ቤተሰቦቻችን አሉ። አብዛኛው የኛን ሐሳብ የሚቀበሉ ሰዎች አይደሉም። የኛ ተከታታዮች ምን አሉ ብለው የሚገቡ ናቸው ከኛ ተቃራኒ ያሉትና ሊሰጡ የሚችሉትን ሐሳብ እናውቀዋለን። ቀድሞም ቢሆን እኮ የቆም ነው ከእናንተ ጋር ነን እያለን አይደለም። እሱን ታርጌት ኦዲየንሴ ምናልባት ኢትዮጵያ ይበዛል ብዬ አስባለሁ። ከዛ ውጭ ግን በመላው ዓለም ያሉ ኦዲየንሶች በሁሉም ዓለም አለን። በጣም በሚያስደነግጥ ላውም ጠንካራ ምንም ብንጠይቅ ምን እስኪሉን ድረስ በዚህ ጥያቄያችን ዝም ብሎ ልመና እንለምንም። በዩቲዩብ ቻናላችን ያው እንግዲህ መንፈሳዊ በጣም ከሚያሳዝነኝ ከሚያሳፍረኝ አንዱ ነገር ገቢ ማሰባሰብ ነው። እንደው በጣም በሚያሳፍር መልኩ ስዕላትን ይዘው ተንበርክከው ድንጋይ ይዘው ካህናትን እያስለቀሱ የሚለምኑ እንዴት እንደማፈር ልነግርሽ አልችልም። እንዴት ካህኑን ዝቅ አድርገን ከፍ የምትል ቤተክርስቲያን የለችም በምንም ተአምር። በምንም ስትነግሪው ደግሞ የሚሰማ ምእመን ያለበት ነው። እና እኛ ስንለምንም ስንጠይቅም በጥቂት ጊዜ ነው። ስንጠይቅ ግን የምንፈልገው ነገር የሚደረግልናል። ሲሞላ ሞላ ነው የምንለው። ለምሳሌ ብራና መጽሐፍትን በየገዳማቱ እንሰጣለን። ለአንድ ብራና መጽሐፍ እስከ 500,000 ብር ድረስ አንድ ብራና መጽሐፍ ታምኛለሽ? እና እዛ ከጀርባ ላይ ስመ ክርስትናቸውን እናስቀምጣለን። ብራና መጽሐፍ ለማጻፍ ነው ብለን ስንል ሰው በርብርብ ነው የሚመጣው። ዛንስ በሳምንቱ ምናምን ብራናው ሞልቶልናል ብለን ደግሞ እዛው እንናገራለን፣ እናመሰግናለን እንላለን። ለገዳማት ለምን ቢፈለግ ቦታው ላይ እኔ ካልሄድኩ የለመንበት ቦታ የለም። እኔ ሄጄ ማየት አለብኝ። ለምን ኦዲየንሱ እኔን አምኖ ነው የሚሰጠው ምእመን በተለይ ከሀገር ውጭ ያለው በምቾት እንዳይመስልሽ ያለው የእውነት ለመናገር እጸድቃለሁ ብሎ አስራት በኩራቱን አስቡ። እሳት እየበላው ከሌለው ነገር በዚህ ቤተሰብ ይላል፣ በዚህ ሀገር ይላል፣ በዚህ ቤተክርስቲያን ያንን ምእመን አቢዩዝ መደረግ መቻል የለበትም። በትክክል ሰጥቶ ስመ ክርስትናው የሚነሳበት ቤተክርስቲያን የምትታወስበት ቦታ መሆን መቻል አለበት። ለዛ ሲባል የሚደረገው መስዋዕት ሁሉ አድርገን እንሄዳለን። ዛሬ በእኛ ቤተክርስቲያን በእኛ ሚዲያ 11 ቤተክርስቲያናት በየወሩ ደሞዝ እንከፍላለን ለአገልጋዮቹ በሙሉ። ከወር እስከ ወር አገልግሎት አይቋረጥም። በእኛ ሚዲያ ምክንያት 11 ቤተክርስቲያናትን የወር ደሞዛቸው ይከፈላል። እኔ አይደለሁም የምከፍለው ምእመኑ ነው። እነግራለሁ፣ አስይዛለሁ። ለምሳሌ አሁን ቀጣይ እንደውም ካዩ እንዲደውሉልን ሊሙ አካባቢ ሄደን ነበር። ጅማ ሀገረ ስብከት ውስጥ ከጅማ አጋሮ ልትደርሺ በዚህ ጊዜ ወደዛ መሄድ ከባድ ነው። በምን እኔ ጫካ ውስጥ አድረን መድኃኒዓለም እቤት እንወሰድ ሲሉ ኖ ቤቱ ነው የመጣ ነው ከሱ ቤት ውጭ የትም አንሄድም ብለን ጫካ ውስጥ ቤተክርስቲያን ውስጥ አድረን ነው ሰርተን የመጣ ነው። በጣም በምታስገርም በምታሳዝን ሁኔታ አንድ ቤተክርስቲያን ቅዱስ ሩፋኤል ቤተክርስቲያን ነው። አንድ አገልጋይ ብቻ ነው ያለው፣ አንድ አገልጋይ። ስለዚህ እዛ አገልጋዮችን እንፈልጋለን። ለዛ ቤተክርስቲያን ደሞዝ መክፈል እችላለሁ የሚል አካል ካለ 12ኛ ቤተክርስቲያናችን ይሆናል ማለት ነው። አገልግሎት መሰጠቱን እኛ ክሮስ ቼክ እናደርጋለን። ደሞዝ የሚከፍለውን እከፍላለሁ ያለው ምእመን ቀጥታ ካስተዳደሩ ጋር እናገናኛለን። ከኛ ጋር ምንም ግንኙነት የለም። ይሄንን ምእመን በደንብ ልናከብረው ይገባል፣ እውነቱን ልንነግረው ይገባል። እና እንዲህ እኛንም የሚያምነን እኛም የምንታመንለት ኦዲየንስ ገንብተናልና እግዚአብሔር የተመሰገነ። አሪፍ አሁን ቅድም አሪፍ ሀሳብ አነሳለኝ። ያው መቼም ቤተሰብም ቁጭ ብሎ የሚያየው ነው፣ ከነ ልጆቻቸው ቁጭ ብሎ የሚያዩት ነው። እኔም አይቻቸዋለሁ፣ የተወሰኑትንም አውቃቸዋለሁኝ። እና
ይሄ ካህንን ዝቅ አድርገን ከፍ የምትል ቤተክርስቲያን የለችም ስትል ነበረ ቅድምና አሁን በቅርቡ የሰሚት ጊዮርጊሱ የተነሱ ሀሳቦች አለ። እና ላይ ብዙ ሰው ለሁለት ተከፍሏል። ኢቭን ቤተክርስቲያን ውስጥ ያሉ ሰዎችም ወላጆችም እንደዚህ ይህንን ሀሳብ ያመጡትም ነበረ። ሀሳቡ ትክክል ሀሳብ ትልቅም ሀሳብ ነው የተነሳው። ግን አንዳንድ የፈሩ ወላጆች ምን አሉ መሰለ፣ አሁን ልጅ ያሰጋኛል፣ ነገ ካህን ያከብርልኝ ይሆን፣ ነገ ካህንን እንደ አምኖ ይሳለምልኝ ይሆን የሚል ስጋት ፈጠረና በዚህኛው አንግል ምን ታስባለህ አንተ? ልጅሽ አንቺን ነው የሚመስለው፣ ከአንቺ ቁጥጥር ውጭ አይወጣም። ሰው ስለ ልጁ ከመፍራቱ በፊት እኔ ምን አይነት ወላጅ ነኝ ብሎ ማሰብ። ልጁ የማያስፈራ መሰረት ላይ ከመጣ ምንም አይሆንም። ሁለተኛ ሌላው ሀሳብ የመጣሁልሽ ባይወጣ የሚሉ ነገር ነበር። እኔ ባይወጣ አይደለም መደበቁ አይደለም የሚያስፈራኝ፣ ባይደረግ ነበር ብዬ የማስበው። እንዲህ አይነት ነገር ትልቁ ሀሳብ ባይደረግ፣ ከተደረገ ግን እግዚአብሔር የማያውቀው አለ ምንም አይደለ። አንዳንዴ እኮ ሊነጋ ሲል ይጨልማል አይደለ። ካልተበጠበጠም አይጠራም። ካልሆነ ለብዙዎች ሽፋን እየሰጠን ነው። እየፈሉ ነው። እየፈሩ ያሉትን ስለምን አናስብም? በዛ ልክ በዚህ በመውጣቱ ማለት ነው። የሰው ልጅ ሀሳብ አታቆሚውም። በነገራችን አንድ ሰው ብቻ ይሄ ልትውልድን ከእንትን ከማለት ገብቶኛል። ህንፃ ቤተክርስቲያንን ለሱ እያሰብን እያለ ምናልባት ለምሳሌ ትክክል ለምሳሌ ህንፃ ቤተክርስቲያኑ ስናስብ ትጄ ብዙ ቤተክርስቲያን ሄደን እኮ የሚገርም ድህነቱን ፈውሱን ነው እየሰራን ያለ ነው። በዚህ በአንድ ዓመት ቆይታ ውስጥ አንድ ግድፈት ነው ያወጣ ነው። ያ ደግሞ ሊኖር ይጠበቃል። የኛ ምዕመንም አሁን ማሰብ ያለበት አንድ የታየውን ማጉላት ሳይሆን እልፍ የከበሩ አባቶችን ማክበሩ ላይ ነው መካሄድ መቻል ያለበት። ሙሉ ፕሮግራማችን እሱ አይደለም፣ አንድ ነው ያነሳ ነው። ተረዳሽ? ሰው ግን መጥፎን ስለሚያጎላው ጭምር ነው። የሚገርምሽ ነገር ኢትዮጵያ ታድጋለች ብለሽ ፕሮግራም ከምትቀርሺና ኢትዮጵያ ለመፍረስ ጥቂት ቀርባለች ብለሽ ብትሰሪ ኢትዮጵያ ለመፍረስ ተቃርባለች የሚለው ነው ሰው የሚያው። ለማደግ ግን ብዙ ዋጋ እኮ እንደከፈለ ህዝቡ አያውቅም። ልጁን ሰጥቷል ለውትድርና፣ ራሱን ሰጥቷል ለመንግስት ሰራተኝነት፣ ለኑሮ ለምኑ በጉዳቱ እኮ ሰጥቷል ኢትዮጵያን ከፍ ለማድረግ። ያንን የራሱን እውቅና ግን ዝቅ ያደርገዋል ሰው። ስለዚህ እንደው አስተሳሰባችሁን ይመልስልን። እንደዛ አይደለም እኔ አምናለሁ። እኔ እንደውም የምፈራው ምን መሰለሽ፣ ልጅሽ ምን እንዲሆን ነው የምትፈልጊው አንቺ? ኦኬ ግዴ ለአንቺ ልተው ስለምመጣ እኔም የምንለዋለን። ልጄ ካህን እንዲሆን ካላደረኩት መነኩሴ አይሆንም። እንትን መነኩሴ እንዲሆን ካላደረኩት ወደ ጵጵስና አይመጣም። ወደ ካህን ወደ ድቁና ልጆቻችን እንዲያድጉ ያንን እንዲመኙ ካላደረግን እላይ የወጡ ጳጳሳትን መተቸት ከባድ ነው። እኛ ያሳደግናቸው ከታች ጀምሮ ከህፃናት ክፍል ጀምሮ አድገው እስከ ትልቁ ማዕረገ ጵጵስና ድረስ እንዲደርሱ ልጆቻችንን ካልሰጠን ያዋጣል የሚል አካል መጥቶ ነው የተቀመጠውን ነገር ሊበዘብዝብን የሚችለው። እኛ ያልሰጠነውን እኛ ባላዋጣንበት መተቸት አንችልም። ገባሽ? ነገ ልጄ ካህንን ይፈራ ይሆናል ወይ የሚል ወዳጅ ካህን የሚሆን ልጅን ማፍራት ነው። በአንቺ አስተሳሰብ ተተኪ ስለሚያስፈልግ ጭምር ማለት ነው። እና እንደዛ ቢደረጉ ጥሩ ናቸው። እንደዛ ላሰቡ ሰዎች እንግዲህ ሁሉን ማስደሰት አይቻልም። ግራ ግብት ይላል። ይሁን ቅድም ወደ አቋምኩት ልሂድ፣ ወደ 9 ልጆቼ ጅል ነኝ እኔ በነገራችን ላይ ስራ ላይ ጅል ነኝ ማለት ዝም በልና ጥፋት በቃ ዝም በልና አንድ ቀን ምጥጥ ላደርገው እችላለሁ። ግን በየቀኑ በየጉዳዩ በየነገሩ ምናምን አልነዛነዝም። አንተን አልልም። አዛይ የሚል ባህሪ ያለ ማለት ነው። በቃ የለ። አዎ፣ ግን ሲመጣ አንዴ ምናምን አዛይ ይሄ የአዛይ ባህሪ ነው። እንደዛ ይችሉና የሆነ ሰዓት ላይ ሲመጣ አዎ። እኔ እንግዲህ በ4 ዓመታት ውስጥ ያባረርኩት ሰው 2 ወይ 3 ሰው ነው ከስራ በቃ በራሳቸው ምክንያት በጣም በራሳቸው ምክንያት ሊባረር የሚችል ሰው 2 ወይ 3 ሰው። ከዛ ውጪ ግን በፈቃድ ነው መልቀቅም ካለባቸው ሞር ወደ ቤተሰባዊነት ይገባሉ። እኛ ቤት መጥቶ ቢያድሩ ምን ቢሉ ምናምን ችግር የለብንም። ከወንድሜም የኢጎ ችግር የለበት። ስራ ይሰራ እንጂ ከሌን አበለጠ ወደደው ያዘው ምናምን የሚባል ነገር የለም። በጣም ቅርብ ነን። ምን አለፋሽ በዚህ ሰዓት የቢሮ ቁልፍ የለኝም። ልጆቼ ጋር ያለው የቢሮ ቁልፍ
እንደፈለጉ የሚያደርጉት እነሱ ናቸው። እኔ ቁልፍ የለኝም፣ የሚያዙኝም ምንም የሚሉት እንግዲህ ቁልፍ ነው አይደል? ትልቁ ነገር ከፍቶ መግባት መውጣት ነው። ወንድሜ ጋርም የለም። ታምኛለሽ? እግዚአብሔር እምነቱ ይበዛል፣ በቃ እምነቱ ይበዛል። ምክንያቱም እየሰራን ያለነው መንፈሳዊ ነገር በመንፈሳዊነት ካልተሞላ በጣም ከባድ ነው። በተለይ ደግሞ አሁን ላይ ያሉት ልጆች እጅግ ከበፊቱ እየገባቸው ያሉ በጣም የሚገርሙ ናቸው። በእኔ አስተሳሰብ ከኔ የወጡ ሰራተኞች ስለኔ ጥሩ ነገር ቢያወሩ ደስ ይለኛል፣ ባያወሩም አይከፋኝም። ያው እኔን ስለሆነ የሚገልጡኝ ማለት ነው። እና እኔ እነሱን የማይበትና እነሱ እኔን የሚያዩበት አንድ ሊሆን አይችልም። እኔ ግን በጣም ቤስት ጥሩ ሰው ነኝ ብዬ አስባለሁ። አንዳንድ ደግሞ አሉ ኖ እንዲህ መሆን የለበትም ማኔጅመንት በዚህ መሆን ቆፍጠን በል የሚሉኝ አሉ። በአጠቃላይ ከኔ ጋር ያሉ ልጆች ወንድምና የእህት ነው። ለዛ ማሳያ አንደኛው አራያ ነው። ለምሳሌ እኔ በታሰርኩበት በቅርቡ ጊዜ ላይ ወንድሜ ታሰረ እያለ ነው የሚያወራው። ገባሻላ? እኔ ጋር እንደ ፓርትነር የሚሰራ አልነበረም። ወንድሜ ታስሮ እኔ እንዴት ቁጭ እላለሁ የሚል ከልብ የሚሰማ በቃ ወንድሙ ነኝ ማለት ነው። የምር ወንድሙ ነኝ። የሆነ ነገር ሰንበዲ ገጥሞት ህመም ቢሄድ ምናምን እኔ ያቋረጥኩበት ደሞዝ የለም። በቻለኝ መጠን እግዚአብሔር በሚያውቀው 2 ወርም 1 ወርም 3 ወርም ባይኖሩ እንኳን ደሞዝ አስገባለሁ እንጂ ስለሌለ ለምን መጥቶ የሚሰጠኝና ሳይመጣ በፊት እኔ ጋር የሰጠኝ ይበልጣል በምንም ተአምር። አንዳንዴ ደግሞ የሚገኘው ገንዘብ ምን አለ መሰለሽ፣ ቢዝነስ ላይ ስትሆኚ ስለሰራሽ ብቻ አይደለም የምታገኘው። አንቺ ጋር የሚሰሩ ሰዎች ምናልባት ተመስገን እያሉ እያመሰገኑ ይሆናል። ስለዚህ ለነሱ እንድትከፊ እግዚአብሔር እየሰጠሽ ነው። ከዛ ባስቀር ያ የሚቀርብኝ ነው የሚመስለው። እና አንዳንዴ አላስፈላጊ የሰው ኃይል ይበዛል እና እንትኑ ፍራንኩ እንትን ሊሆን ይችላል፣ ብዙ ሊሆን ይችላል። እና ምናምናለው ተመስገን የሚሉ ሰዎች ናቸው እኔም የምከፍለውን የማያሳጣኝ በዛ ልክ ብዬ እንደዛ ነው የማስበው። እና ጋሽ እንኳን በደህና ወደ ስቱዲያችን መጣ። እንኳንም እግዚአብሔር አስፈታ። ጥያቄዎቹ መልሶቹ ከመብራራታቸው የተነሳ ጥያቄ ያሳጣሉ። ብዙ አወራሁ። በደንብ ተብራርተን የምንጠይቀው ብለን የምናስበው ሁላ እንዳለ በትነህ ጨርሰዋል። ግን 1-2 ጥያቄ ብቻ። አንደኛው በህይወትህ ያዘንክበት ቀን መቼ ነው የሚለውን ትነግረናለህ። ከዛ ደግሞ የምርመራ ጋዜጠኝነት ስራ በዛሚ 90.7 ኤፍኤም ላይ ስትሰራ እንደነበር እናውቃለን ለ8 ዓመታት። አሁን ደግሞ በግልህ የዩቲዩብ ቻናል ላይ የምትሰራቸው ስራዎች አሉ። ከሁለቱ በደንብ ከሌላ ወገን ጋር የሚያላትመውና ለእስር የሚዳረገው የትኛው ነው? አደጋ ያለው የትኛው ነው? በጣም በህይወት ያዘንኩበት ቀን ኢትዮጵያ ይሄ ይጠየቃል። ብዙ የሚያዝንበት ቀን ብዙ የምናዝንበት ቀን አለ። እንደ ግል ግን የማስታውሰው የለም እንዲህ ማለት ይሄን ቀን ብዬ። ግን እዚች ጋርም ስነግርሽ አንድ ነገር ልንገርሽ ዲጂ፣ የኔን ባህሪ በጣም የሚገርመው የማስቀምጠው ነገር የለኝም። በእውነት ነው እግዚአብሔር አምላክ በሚያውቀው ይሄንን ሰውዬ ባላገኘው ይቺን ሴት ባላገኛት ብዬ የምለው በህይወቴ አንድም ሰው የለም። ይሄው እንግዲህ የሚያውቃል ባገኘው አላናግረውም ምናምን የምለው የለም። ስለ ራስ ብቻ ካሰብን ነው የራስን የምናመጣው። ስለ ሀገር ስናስብ ሀገር በዚህ ልክ መሆን በማይገባት ሁኔታ ላይ ሆና ስንመለከት እናያለን። ሀገር ልትሰራ በሚጣጣርበት ጊዜም ሀገርን የሚሰሩ ሰዎችን የሚተቹ ሰዎችንም ስታይ ታዝኛለሽ። ለምንድን ነው ወደ አንድ ያልመጣ ነው? ሀገርን ባሉ ደግሞ ምንም የማያውቁ አርሶ አደሮች ምክንያቱ ይሁን ምንም ባልታወቁ ሰዎች እየተባለ በሚገደሉበት በዚህ ጊዜ ላይ በጣም ታለቅሻለሽ። የቅርቡን ግን ካነሳሽ ዝም ብለን ካነሳ በቀደም የዛሬው ሳምንት አካባቢ ይመስለኛልና ሰዎች በቤታቸው ሆነው በእምነታቸው ብቻ ኦርቶዶክሳዊ ስለሆኑ የተገደሉ ቤተሰቦች አሉ። ያሳዝናል። ትላንት አንቺ ጋር ከመምጣቴ በፊት ደግሞ በቀደም ከኔ ጋራ እንደ ፍርድ አደባባይ እንኳን እውነቱ መውጣት የነበረባት ወንጀሉን የሰራችው የመብርሃንን ምስል የቀደደች ልጅ እያለች እሷ ቤት ሄዷል ብሎ አንዲትን ሴት ተናግሯል ብሎ ላውም እናትየው እኛ ጋር መታ አላስገደደኝም ልጁ አላስገደደኝም እያለች የህግ ምስክርነት እየሰጠች ባለበት ሰዓት ፍርደ ገምድል ሆኖ ሲታሰር ያሳዝናል። ገባሽ? ከራስሽ ወጣ ስትይ ብዙ የሚያሳዝኑ ነገሮች አሉ። ስመጣ ለምሳሌ መንገድ ላይ የተሰሩ አንድ ልማት አለ፣ አንደኛው ደግሞ ቆሞ የሚያበላሽ እያየው እሱም ያሳዝናል። የምሬን እና ከምንደሰበትበት ይልቅ የምናዝንበት ብዙ ነገር ባለበት ሀገር ውስጥ አንድ መዝዤ ልነግርሽ አልችልም።
እና ደስታችንን ያብዛው ነው። ሁለተኛው በዚህ በዋናው ቻናል ወይም ደግሞ መንግስት ፈቃድ ተሰጥቷቸው በመንግስት ሚዲያዎች እንበላቸው በግል የሚባሉ በነበርክበት ሰዓት እና በዚህኛው ሰዓት ከሰራሃቸው ስራዎች የትኛው ያላትማል፣ የትኛው ከመንግስት ጋር እንትን ያደርጋል ለእስር ይዳረጋል ያልከው? የእውነት መታሰር የነበረብን እዛ ቴሌቪዥኑ ላይ ወይም ሬዲዮ ላይ በነበርንበት ሰዓት ነበር። ምክንያቱም በጣም ድፍረት ያለባቸው እውነት ያለባቸው ነገሮችን ብንከራከርም አሁን ግን እውነትን መመስከር በምንጀምርበት በዚህ ጊዜ ሁለተኛ እስሬ ነው እና በዚህ ጊዜ መሆኑ ያናድደኛል። ምንም በቃ ለሀገር የምንጠቅም ዜጎች ነን። እኔ ሊያሳስረኝ ከሚችለው አንዱ ምክንያት ይልቅ ሊያሸልም የሚገባው ለሀገር የሰራ ነው እልፍ ነገር ነበረ። የምሬንም ነገር በጣም ብዙ በሰራንበት። ስለዚህ የሚያሳስረው አሁን በተለይ መንፈሳዊ ቻናል ባለንበት ሰዓት የምንሰራው ስራ ነው የሚያሳስረው። እግዚአብሔር ነው የሚፈታው። የምድር ነገስታቶች 14 በ4 በሆነ ሳጥን ውስጥ ሊያስቀምጡ ይችላሉ። የዛሬ አሳሪዎች ነገ ታሳሪዎች ሊሆኑም ይችላሉ። አላውቅም። ሰው በተቀመጠበት ወንበር አርጅቶ አያውቅም፣ የሚቀየራል እና የዛሬ ከሳሽ ነገ ተከሳሽ ሊሆን ይችላል። ስለዚህ በስልጣን ዙፋን ላይ ያሉ የችሎት ዳኞች ከእግዚአብሔር በታች ዛሬ ላይ መወሰን የሚችሉ ናቸው እና የሰማዩ አምላክ እንዳይወስንባቸው ሕግን አገላብጠው እውነትን አመላክተው መረጃን ተከትለው ቢፈርዱ የሰማዩ ቤት ይከተልላቸዋል። እኛን እንዲጠብቁ ጦር የታጠቁ ሰራዊቶች እውነት ከኛ ልጆቻቸውን ቢጠብቁ ወይም ሀገራቸውን ቢጠብቁ በምድር በግብር እንከፍላቸዋለን በግብራችን፣ በሰማይም ደግሞ እግዚአብሔር ዋጋቸውን ይሰጣል። ካልሆነ የያዙትን መሳሪያ ለወጣቶች ወይም ለወገኖቻቸው ካደረጉ እዚህ ቢያለቅሱ እዛ የሚያለቅስባቸው ቤተሰብም ይፈጠራል። እውነትና እውነትን ከያዘን ግን ብዙ ነገሮች ይቀላልና በችሎታ አደባባይ ያለን ሰዎች ወቅትን ባንመስል እውነትን ብንገልጥ አንዳንዴ እንደ ወንዝ ዳር ቄጤማ መሆንም ያስፈልጋል። ወንዝ ዳር ቄጤማ ቆሞ ስታዩ ያምራል፣ ጎርፍ ሲመጣ ግን ዝቅ ይላል። ለምን? ዝናቡ ስለሚያሸንፈው እና ጎርፉ ሲሄድ ቄጤማው ከፍ ይላል እና እውነትን የያዝን ሰዎች በውሸት የተሞላ ፍርድ ቢመጣልንም በፍርድ ውስጥ ማለፋችን መታሰራችን ላይቀር ይችላል። እውነት መጨረሻ ላይ ግን ስትወጣ በአደባባይ እንቆማለን። አንዳንድ ክሶች ያናድዱኛል። ክስ ቀድሞ ተዘጋጅቶ ስም ብቻ እየተቀየረልሽ ሁሌ ስትገቢበት ያናድዳል። እንደዛ ባይሆን ደስ ይለኛል እና አሁን ለእስር የተጋለጠንን ብዬ አስባለሁ። በተለይም ደግሞ በልባችን ያለችው ሀገር ናት። ስለሷ በደንብ ስትመሰክር በአንገታችን ይዘን በምልክት የምናንጠለጥልላት ሃይማኖት ናት እና በሁለቱ ከባድ ፈተና የምናገኝ ይመስለኛል። እስቲ ኢትዮጵያን ግለጻት ብልህ እንዴት ትገልጻታለህ? ኢትዮጵያን አንተ እንዴት ትረዳታለህ? እሱ እኮ ነው ከባዱ። አየሽ፣ የሚቻል ነገር ይወራል፣ ይነገራል፣ በልኩ ይገለጻል። የማይቻል ነገር ምን ታደርጊዋለሽ? በጣም ከባድ ነው የእውነት ለመናገር። ከኔና ከአንቺ በላይ አስተሳሰብ የሰፋች ናት ኢትዮጵያ። አላቅም፣ ልክ እንደ እናት ልትመስያት ትችያለሽ እና ተንከባክባ ያሳደገች፣ ባዶነትሽን በእውቀት እየሞላች ረሃብሽን በጥጋብ ያስታገሰች፣ ወሰን ሁሉ ያልወሰነች፣ ሮጠሽ ሄደሽ አላቅም። እኔ ብቻ ልክ እንዳልኩሽ ይቺን አረንጓዴ ቢጫ ቀይ ሳይ ይነዝረኛል። የምሬን ነው። ይሄ መሀሉ ላይ ባለው የምጣላ ሰው አይደለሁም። ዳሯ ባሉት የምታጠር ሰው ነኝ። ባንዲራው ላይ ያለውን ምልክት ይሄ ይሁን ይሄ አይሁን በሚጣላው አይደለም። ከዚህ መሀሉ ክቡ ላይ ካለው በዘለለ ያለችዋን ኢትዮጵያ ማስብ ሰው ነኝ በጣም ማለት ነው። እና ልገልጻት አልችልም። እግዚአብሔር በሚያውቀው የእውነት በቃ ፍቅር ናት። የእውነት እማላወዳድራት ግን የምመርጣት፣ ከሌላው ዓለም ጋር ላወዳድራት አልችልም። ግን ሳላወዳድራት ምንም ቢቀርቡልኝ የምመርጣት ነው። በሁለት መልኩ፣ አንዳንዱ ሰው የያዘውን መውደድ ስላለበት የማያገኘውን መመኘት ስለሌለበት፣ ባገኝ እንኳን ላወዳድራት አልችልም። ዝም ብዬ የምመርጣት የምትገርም ሀገር ናት። ጉድ ሞርኒንግ ስትዩ ጉድ ሞርኒንግ ነው የሚልሽ ሌላው ሀገር ላይ። እንዴት አደርክ ስትዩ እግዚአብሔር ይመስገን የሚል ህዝብ ያለባት ናት። ከዚህ የተሻለ ምን አለ?
በእያንዳንዱ አርሶ አደር ቤት ስትሄጂ ውሃ ጠማኝ ብትይ ወተት ነው የሚሰጥሽ። ውሃ ስጠኝ ብትይው ሌላ ዓለም ላይ ጊቭ ሚ መኒ ነው የሚልሽ። ተረዳሽኝ? እያንዳንዱ ሀገር ላይ ሄደሽ አንኳኩተሽ ማደር አትችይም። እዚህ ግን ነጩም ጥቁሩም መጣ ቤት ለእንግዳ ብሎ የሚቀበልሽ ነው። ቀጠሮ ሳይዝ ደግሞ በጣም የሚገርም ነገር ሰውን ሲያከብር ራሱ የማይሆነውን ነገር እሱ ያልተኛበትን አውጥቶ አዲስ አንሶላ ላይ እንትን ሊልሽ ይችላል። ለእንግዳ ብሎ እኮ ክፍል የሚሰራ ህዝብ ያለባት ሀገር ነው። እንግዳው በአመት ይምጣ በ2 ዓመት አይምጣ አይመለከተውም። ግን እንዳለ ሁኔታ ለእንግዳ ብሎ የሚያስቀምጥ ነው። ቁምሳጥኖቻችን ውስጥ የተደረደሩ አባወራ የማይበላባቸው ሳህን ለእንግዳ ተብሎ የሚከበርባት ሀገር ነው። ገባሽ? ከራሱ በላይ ሰው የሚያዝንበት ነው። እና እኔ በሁሉም የሀገሪቷ ክፍል ሄጃለሁ። በሁሉም ልክ እንዳልኩሽ ወደ ሐረር ድሬዳዋ ስትሄጂ ገንዘብ አያስፈልግሽም። ሰው ሁኚ በቃ ፍቅር ነው ጥሎ የሚመጣው። ልክ ምንም የምትሄጂ ወደ አፋር ጅጅጋ ብትሄጂ ስለ ሀገሩ የማይደራደር ሳትከፊው ወታደር የሆነ ህዝብ ነው ያለው። ወደዚህ ወደ ደቡብ ብትመጪ ሰነፍ ገበሬ አምርታ የምትሰጥ መሬት ነው ያለው። ሰነፍ እንኳን ቢሆን ገበሬ ምርቱ ምንም ሳይሰራ አፍርቶ ሊበላበት የሚችልበት ሀገር ነው የምትሄጂው። ሂጂ ወደ ጋምቤላ ወደ አሶሳ ጠብደል አሳዎችን ያለማንም ፈቃድ አውጥተሽ ሳትሰሪ ልትበይ የምትችበት ፍቅር የሚመገብበት ነው። የሰሜኑን የሀገራችን ክፍል የሰውን ውሃ ልክ የምታይበት ነው። ምንም ጥርጥር የለውም። ትግራይ ለመግባት ምንም የሰውነት መስፈርት የማይጠይቅበት ነው። ለም መሬቷ አይደለም የራሱን ልጅ ሰውን በሞጋሳ ወስዶ የሚያሳድግ ማህበረሰብ ያለበት ነው። ኦሮሚያ ላይ ብትመጪ ልክ እንደዚሁ ሁሉም ወደ አራቱ ሀገራችን ክፍል ብትሄጂ የሰው ክፉ የሌለበት ይልቁንስ የጨከነ ልብሽን ራርቶ የሚመለስበትን ሁኔታ የምትመለከችበት ነው። ዛሬ ላይ እናውቃለን ባዮች ፖለቲከኞች ገብተው ለራሳቸው ልክ እንዲመቻቸው አሊያም ወንበርን ለማደላደል እንዲሆንላቸው ኢትዮጵያን ታሪኳን ሲያሳንሱ የራሳቸውን ድርሻ ሲያገብዙ የምናይበት ነው። እንደዛ አይደለችም ኢትዮጵያ፣ በፍጹም አይደለችም። በፍጹም ዘመን የሰጣቸው ጊዜ የሆነላቸው የመጫወቻ ሜዳውን የተቆጣጠሩ ሰዎች እንደፈለጉ ሊያሽከረክሩ ቢፈልገው እነሱ የወጡበት ማህበረሰብ ግን ቅድም የነገርኩሽ ነው። አዲስ አበባ ላይ ስትመጪ እኔ የድሮ አዲስ አበባ ሊዘርፍሽ ያለ ወጣት እንኳን የሚባለው አትሊስት የትራንስፖርት ሰጥቶ የሚሸኝሽ ነበር። ዛሬ ግን ወቅቱ 3 ብር ከኪስሽ ውስጥ ያገኛል። ከዛ የተሻለ ብር በኪሱ የሚይዝ ማህበረሰብም እኮ የለም። አሁን ገባሽ? ብዙ የተለያየንባቸው ነገሮች አሉ። በጣም የሚገርምሽ ነገር አራቱም የአቅጣጫ ብትሄጂ ስለ ሀገር ብሎ የተዋደቀ ማህበረሰብን ታገኛለሽ እንጂ ስለ ራሱ ብሎ የሚጣላሽን ማህበረሰብ የማታገኝባት ነበረች። ዛሬ ላይ ግን ሀገር ተዘንግታ ግለሰቦች ፍላጎታቸው በጣም አድጎ አላልቅም ብሎ እርስ በርስ ስንተላለቅ ያሳዝነኛል፣ በጣም ያሳዝነኛል። እና ኢትዮጵያ በጣም መንፈስ ናት፣ ልትገልጻት የማትችያት ናት እና ውድም ናት። እድሜዋን ያኖርልን አይባልም፣ እኛ እናልፋለን፣ እሷ ትኖራለች እና ትቀጥላለች። እውነት ነው። እስቲ ነጋሽን ከሆነ ዓመት ወደኋላ ወስደው ወደ ልጅነት ወስደው ነጋሽ ይሄን ማድረግ የለብህም ነበር ብለህ ብትገስጸው ይሄን ማድረግ በቃ ይሄን ተሳስቻለሁ ብለህ የምትለው? አዎ ነጋሽ ባልተፈለገበት ቦታ የተገኘበት ቦታ የለም። ደስ የሚል ምንም ልጅነቱንም ህይወቱንም አይቆጭም። ዛሬ ላይ አይታበይም፣ ነገ ብዙ እንትን አይልም። እኔ ለሌለኝ ነገር አልጨነቅም፣ ባለኝ ነገርም አልታበይም። ምንም ትላንት ታሪክ ነው፣ ዛሬ እውነት ነው፣ ነገ ተስፋ ነው። ስለዚህ የኔ ታሪኮች የተቀመጡ ለልጆች ይቀመጣሉ። ዛሬ ራሴን የማኖርበት ነው፣ ነገ ሆናለሁ ብዬ የምዘረጋበት ተስፋ ነው። በልጅነት ሂደት ውስጥ ልክ እንዳልኩሽ ብዙ ያን ያህል የጎላ የልጅነት እንቅስቃሴም አልነበረኝም። ከቤተክርስቲያን፣ ከትምህርት ቤት፣ ከልጅ እነት እንዳልኩሽ የተመረጡ የተባሉ ችግሮችን አሳልፌ የመጣው ነው እንኳን ሆኖ ብዬ የማስብ ነው። እና በነዛ ሂደቶች ውስጥ እግዚአብሔርን በደንብ አይቼበታለሁ። አንድ ነገር ስናገር በጣም የሚገርመኝ ዛሬ እነዚህን ሱፎችን የሚያጥብልኝ ባለ ላውንደሪ ትላንትና በልጅነት ጊዜ ምሳ ማመላለስለት ልጅ ነበር እና ምሳ ሳመላለስለት በልቶ እስኪጨርስ በር ላይ እጠብቀዋለሁ። ለምን ታውቂያለሽ? ማስተረፍ አለበት። የተረፈውን በልቼ ነው ወደ ትምህርት ቤት የሚሄደው። አለበለዚያ ባዶ ሆዴ ነበር ወደ ትምህርት ቤት የሚሄደው ማለት ነው። አያውቅም
ያንን አያውቅም። አይገርምሽም? እየጠበቅኩ እንደሆነ አያውቅም። ለምን ማለት አልነገርኩትማ። እሺ ባያስተርፍልህስ? ሳልበላ ነው የምሄደው ትምህርት ቤት። እንደዚህ ያደረገስ ጊዜ ነበር እንዴ? ያ ምግብ ከራቦ ይበላል። ምንም ጥርጥር የለው። አያውቅም እና ሊያውቅ አይችልም። በጣም በሚገራርመው ሊስትሮ በምሰራበት ጊዜ ላይ ሊስትሮዋ ገቢዋ ብቻ ብዙ አትመቸኝም እና ሸክም መስራት አለብኝ ብዬ አሰብኩኝ እና ሊስትሮዬን አንድ ቦታ ሳስቀምጥ እምቢ አሉኝ። በጣም በሚገርምሽ ነገር አናስቀምጥም። ከዛ አናስቀምጥም ሲሉኝ ሊስትሮዋ ላይ እንደ ባግ እንትን አደረግኩላት፣ በጨርቅ ሰራውላት። ስለዚህ ሊስትሮዬን በጀርባ ያደርግና ሸክም በጀርባ የተሸክሜ ይሄድ ነበር። እነዛ ሁሉ ነገሮች ለምን ሆኑ ብዬ የምቆጭ አይደለም። ጠንካራ ሰው እንዲሆን አትሊስት ጠንካራ ሰው ባልሆን ጠንካራ መሆን ለሚፈልግ ሰው እንቅፋት እንዳልሆን አድርጎኛል። ቲጂ እኔ አንድ ነገር ስትጠይቅኝ ማድረግ ከቻልኩ አደርግልሻለሁ፣ ካልቻልኩ ግን ክፉ አልሆንብሽም። ይሄ እኔ ባህሪ ነው። በጣም ደስ የሚለኝ እሱ ነገር ነው። በዚህ እንግዲህ ከብዙ ሰው ጋር ተጣልቼ አላውቅም። ሰው ላይ አልደርስም። በእኔ መብት ሲመጡ ደግሞ ወደኋላ አልልም። አለሁባቸው መስሪያ ቤቶች ተጋጭቼ ነው የምንለያየው በብዛት በተለይ ለምን በሰው መብቶች እኔ ስለምገባ እከሌ እንትን መሆን የለም። እኔ እኮ አልተነካውም፣ ተከብሬ ያለሁበት ቤት ግን እከሌ ለምን ብዬ የምጣላ ሰው ነኝ ስለሌላው ሰው እና ይሄንን ባህሪ ወደዋለሁ። ያለፍኩባቸው ጊዜያቶች እዚህ መገኘት አልነበረብኝም ብዬ የምቆኝበት የለም። በማደጎ ቤት ነበርኩኝ በምን ዋቴቨር ከዛ ሞት ማደጎ ቤት ብትል ስደጋግመው እውነት እንዲሆን ስለማልፈልግ መሰለ ስለማደጎ ቤት በአዳም ልኩ የሚያመልኩ ሌላ ቦታ በጣም አውርቼዋለሁ ጂቲቪ ምንም እና ልክ ከቤተ ክርስቲያን ስወጣ ማረፍ ስለነበረብኝ አንድ ቦታ መሆን ስለነበረብኝ እኔን የሚቀበለኝ ቤተሰብ የለም። ልክ እንዳልኩሽ እናቴ በጣም ተፈትናለች። እኔን ለማሳደግ ስትል ሌላ ባል አግኝታለች እና ሌላ ህይወት ውስጥ ነውና አያቴ ጋር ስለነበርኩኝ ወደ አያቴ ስመጣ አላቅም ውርስም ይሁን ንግስም ፈርተው ቤተሰብ ብቻ ግን ለማስጠጋት ፈቃደኛ አልነበረም እና ውሃ እየቀዳ አንዱ ቦታ ይሁን ብለው በማደጎ ሰጡኝ። እዛ ቤት ውስጥ ሱሪ ተገዝቶልኝ ሳይሆን የሰውን ሱሪ እየተቆረጠ ስለብስ የነበርኩ ልጅ ነው። ውሃ በጀርባዬ እስኪተላ ድረስ ስቀዳ ነበረ እና ትንሽ ይቆጨኝ ከነበረው ቤተሰብ በማጣት ትላንትና ቤተክርስቲያን ያደግኩ ልጅ ዛሬ ለመኖር ስል ለምን እዚህ ባድ አምልኮ ቤት ውስጥ ውሃ እየቀዳው ኖራለሁ? ሰው ስለሌለኝ አምላኬ ብዬ ለአምላኬ ተናግሬዋለሁ። ከዛ በኋላ ነው ራሴን ለማውጣት እዚህ መገኘት የለብኝም ብዬ ወደ ሊስትሮ የገባሁት። እንዳማራጭ ከዛ ቤት እንዴት ወጣ ታዲያ? ራሴን ወስኜ 1 ዓመት ነው የቆየሁት። ስለዚህ በሊስትሮ በሸክሙ በምኑ ራሴን መደጎም አለብኝ እዚህ የማገኘውን ፋይናንስ ብዬ እና ሁሌም የሚጸጽተኝ ነገር አይደለም። ገባሽ? እዛ አልቆየሁም፣ አልሆንኩም፣ ራሴን አሸንፌ ወጥቻለሁ። ዛሬ ላይ ብዙ ሰዎች ለድክመታቸው ለሽንፈታቸው የሆነ ነገር እንደ ምክንያት ሲያቀርቡ ያናድድ። ሰው ከፈለገ ምንም ነገር ማሸነፍ ይችላል እና አምላኩን ከያዘ እግዚአብሔር ጥሎ አይጥልም። እግዚአብሔር ሊያድንሽ ሲፈልግ እኮ ምክንያት ይፈልጋል። እንዲያነሳሽ ከፈለግሽ መውደቅ አለብሽ። ከወደቅሽ ነው የሚያነሳሽ። እኔ እዛ ወድቄ ነበር፣ አነሳኝ፣ አለቀ። ምንም ተአምር የለውም። መፈለግ ብቻ ነው እግዚአብሔር እና የማያደርገው ነገር የለም። ምቹ ቦታ ነው ሁሉሽ አንሳኝ ብትይ ወዴት ያንሳሽ? ነሽ ምቹ ቦታ ላይ በቃ ምን አንተ ያልተመቸ የመሰለ እንጂ እኔ እዛ ቦታ ትክክል እንዳልሆነ ስለገባው አነሳኝ እግዚአብሔር። በአእምሮዬን እንድጠቀም እግዚአብሔርን እንዳመሰግንበት የሚያደርግ ምክንያት እንጂ እንድጸጸትበት የሆነ አጋጣሚ የለኝ። በችግሮቼ ሁሉ ተፈኝቼበታለሁ። አሁን ግን ጸንቼበታለሁ። እኔም ወደኋላ እንዳልመለስ ይረዳኛል። ሌሎች ሰዎችም እዛ እንዳይሆኑ ይረዳኛል። ለምሳሌ እኔ ጋር አንድ አሁን ጽዳት የምትሰራ ልጅ አለች። የምትመጣው በሳምንት 2 ቀን ምናምን ነገር ነው። እዛው ቢሮ ውስጥ ያሉ ሰራተኞች ቢያጸዱት ምንም ችግር የለውም። የስራ ቦታቸውን ሴቶችም አሉ፣ ምንም ችግር የለውም። ግን እማራለሁ ስትል ከጠየቀች እጥፎች አድርጌ እኔ ጋር ትሆናለች በብዙ። ለምንድን ነው መሰለሽ? ስለምትሰራልኝ አይደለም የምከፍላት፣ ስለምከፍላትም አይደለም የምትሰራልኝ። ተገናኝተናል መሀል ላይ ህልም አላት ያቺ ልጅ። ከኔ ጋር የምትመጣ ትንሽዬዋ ሽራፊ የሆነ ነገር እንደሚሞላላት አምናለች። ገባሽ? እኔም የሆነ የጨመርኩት ነገር እንደሚሞላለታ። ስለዚህ ከእሷ ጋር እኔ እህትና ወንድም ነን ነው እንጂ ብዬ የማስበው የሰራተኛና ያሰሪ ነን ብዬ አላስብም። እኔ ነበርኩኛ በእሷ ቦታ ላይ እንደዛ የደገፈኝ ሰው ነበረ እዚህ የመጣሁት። ከዛ ሂደት ደግሞ ወጥተን በክረምቱ ጊዜ ቀን ስራ በምሰራበት ጊዜ ላይ ጥንካሬን ያዩ አሰሪዎች፣ ኮንትራክተሮች በበጋው ጊዜ ቅዳሜ ሄጄ ሚስማር እንዳቃናላቸው የተጣመመ ተነቀላላ 1 ኪሎ ስሰራ 2 ኪሎ ብሎ ይመዝኑልኛል። ቅዳሜን ስሰራ እሁድንም ብሎ ደሞዝ ይይዙልኛል። በጣም በሚያስገርምሽ መልኩ በዛ ሂደት ውስጥ የመጣው እና አንዱ ኮንትራክተር
ቃል ገባለት ነው እኔ ነገ አድጋለሁ ሳድግ ግን የኔን ግንባታዎች የምትሰራልኝ አንተ እለው ነበርና አድጌ ቤት ማሰራት ሲጀምር ትላንት የረዳኝ ሰው ነበር የእናቴን ቤት የገነባው። አዎ ልክ እንዳልኩሽ አሁን ሱፌን ማሳጠበበት ልክ እንደዛ እሱ ጋር ሲወሰደኝ እኮ አሁን እኮ ቅድም ነክተናል። ምን መሰለህ ያያዘኝ መልካምነቱ ስለሆነ መልካምነቱ ብቻ ሳይሆን ዛሬ ላውንደሪ ቤት ከፍቶ ሊሆን ይችላል ግን ያንን ነገር ካለፈ በኋላም ሊሆን ይችላል ነግረኸው ነበረ ከሱ የተረፈውን እንደምጠብቅና ያስተረፍከውን በእንተ እንደምትሄድ ካላስተረፍክልህ ባዶ እንደምትሄድ ጊዜ ሰጠኝና አሁን በሚዲያ ሳወራ ደወለልኝ አንድ ቀን በተለይ ከ5 ወሩ በፊት የነበረው ሲሰማና ታሪኩ እንዴት ነበረ መሰለሽ ለካ ይሄ ልጅ እሱ ቅጥረኛ ነው እዛ አቲ ላውንደሪ ይባላል ቃሊቲ አካባቢና ቅጥረኛ ነው ሰለሞን ይባላል እጅግ መልካም ልጅ ነው የሚገርምሽ ከዛ ያንን እያደረገ እኔ ከሱ እየተረፈውን እየሄድኩ ነው ምግብ ትምህርት ቤት ስሰራ የነበረው ብዬሻለሁና በጣም ፈጣን ነኝ ትምህርት ቤት ላይ ብዙ እድሎችን ቶሎ የምጠቀም ሰው ነኝ እኔ አሁን ደራርቱ ቱሉ ትምህርት ቤት ቢኬድ 12 ኮምፒውተሮች ዞር ቢሉ ካሉ ነጋሽ በዳዳ ይላሉ ከጀርባ በሽልማት ማመጣቸው ትምህርት ቤት ላይ ተሳትፎ ምናምን ነው ይሄኛው ችግር ሲያልፍ ከዛኛው ወጥቼ ራሴን መርዳት ጀመር እግዚአብሔር በመንገዶች አለ የሚረዳሽ የተማሪ ትራፊክ መሆን ጀመርኩ የተማሪ ትራፊክ ደግሞ በቀን 30 ብር አላት በሳምንት ስንት 150 ብር በወር ስንት አለ ወደ 600 ብር ቀን ስራ ደግሞ ቅዳሜ እሰራለሁ ከዛ የተረፈችዋን እንትን እሰራለሁ ሊስትሮ ምናምን እሰራለሁ እነዚህ ብሮች ሲጠራቀሙ ወደ 2000 ምናምን መምጣት ጀምሯል ዋው ብዙ ነው እናቴን ማስተዳደር ጀመርኩ ከዛ ከነበረችበት እኔን ለማስተዳደር ከገባችበት ህይወት ውስጥ ተላቃ እኔ እናቴና ወንድሜ እህቴ መኖር ጀመርን በኔ ገቢ ትዳር ብላ የያዘችው እኔን ለማኖር ነበር ያ ስላልተመቸ ነው እግዚአብሔር ደግ ነበር አይሽ በጣም ይረዳናል እና ሰለሞን እሱ ቅጥረኛ ነበር ብዬሻለሁ እንደዛ እያደረግን ያስተረፈውን እየበላ የሱ ባለቤት ወደ ሪል ስቴት ይገባና የእንትኑ የላውንደሪው ባለቤት ሀብቱ ይሰፋል ስለዚህ በታማኝነት ስላገለገለው ላውንደሪ ቤቱን ለሰለሞን ይሰጠዋል ማለት ነው ሽልማት ብሎ በቃ ስላገለገልከኝ ብሎ ይሰጠዋል እሱ ብቻ እንዳይገርምሽ ያ ኢንተርቪ እሱ እንደሰጠው አቅ ነበርና እሱን ካወራው በኋላ ይሄን ኢንተርቪ ሲሰራ ደወለልኝ ነብዬ እንደዛ እኮ አይደለም አለኝ አዎ እኔም አሁን እግዚአብሔር ባርኮኝ የተሻለ ቢዝነስ ስለሰራው ለሌሎች 3 ልጆች ደግሞ ላውንደሪውን ሰጣውታል አይገርምሽ ነው ለሌላ እሱ የተሰጠው አሁንም በነፃ ሰጣ ከዛ እሱ ሌላ ቢዝነስ ላይ ከፋለ እንዲህ አይነት ቅልብ ያላቸው ሰዎች በዙሪያ ነበሩ እሺ ከዛ ይሄንን ሲሰማ የሱን ትራፊ እየጠበቅ መሆኑን ሲሰማ ኢንተርቪው ሲሰማ ምን አለ ደው ምን ይባላል በቃ በዚህ ያህል ችግር ውስጥ እንዳለው አያውቅም ነበር እኮ እሱ ነው ማለት ነግሮ ኖሮ ይሄን አብረን ልትፋት ይችላል ነበር ያው ፍራቻ አለ አፍረን ይዛሪ ኮነና አፋውተን ያለን መልኩ ኮፋራ ነበር ምንም ማይገባኝና ምንም የማይሆን በቃ ማለት እግዚአብሔር እኮ ደግ ነው ለዚህ ክብር ማብቃቱና ለዚህ ስገባ ነበር ወይ ይሳስብ ከኔ በተሻለ ህይወት የነበራቸው ቤተሰብ የሚያግዛቸው የነበሩ ቤተሰቦች ነበሩ ግን እግዚአብሔር ምክንያት አይፈልግም ሰው ሊያደርግ ሲፈልግ ሰው መሆን ትፈልጋለህ ወይ ነው አዎ ሰው አድርገኝ ካልሽ ሰው ያደርጋል ለዛ አንዱ ጥረት እሱ ነበርና እግዚአብሔር አገዘን በሚገርም መልኩና ሶል ደውሎ እጅግ በጣም አመስግኖ በጣም በሚገርም መልኩ ይሄ ታሪካችን ነበርና ምን ያላለፋል በቃ ግን እነዛ ያለፉ ታሪኮች በሙሉ ለውድቀቴ ለድክመቴ ምክንያት አልነበሩ በምንም አስተምሮ የሚያልፍ በቃ አንዲት ችግር እንደ ችግር ነው በህይወቴ ክፉ ነው ብዬ የማስበውም ሰው አልነበረም በስራ ቻሌንጆችም ይገጥሙሻል እኮ ከስራው ጋር ትታያለሽ ግን የሚሰጡኝ እድሎች ይበልጣሉና ያንን ማድረግ የጀመርኩት አሁን በደንብ ራሴን ካወቅኩ በኋላ ለምን ታውቂያለሽ ችግሮችን እያሰብን ችግር የፈጠሩብንን ሰዎች ከምናስብ ይልቅ ለችግሮቻችን መፍትሄ የሰጠውን እግዚአብሔር ዋጋውን ማሳነስ ነው እግዚአብሔር ያደረገልን ብዙ ነው ስለዚህ እግዚአብሔር ደግ ነው እያለን ብናወራ ይሻላል ሰዎች ክፉ ናቸው ብለን ከምናስብ ይልቅ ሰዎች የተወሰነ ክፋት ነው ሊያደርጉብን የሚችለው እነሱ የሚችሉትን ብቻ ነው እነሱ ከሚችሉት በላይ ደግሞ ደግነትን አትረፍርፎ በህይወት አቁሞናል ሰው ፊትም ግርማ ሞገስ ሰጥቶን ማለት እና የሱን ዋጋ መውሰድ ነው የሰዎችን ክፋት ማውራት ለዛ ሲባል የሰዎችን እየረሳን የሱን እያመሰገንን ይገርማል በጣም አሪፍ እሺ ወደፊት ነጋሽ ለኢትዮጵያ ምን አሻራውን ጥሎ ማለፍ ይፈልጋል ሲገርም እድሜ የማሰላ ወጣት ነኝ አሁን የሰው ልጅ እድሜ ቢበዛ 70 ቢበዛ 80 ነው ኦልሞስት ግማሹ ነው
በቃ ሆነናል ኖረናል 34 ያው ደግሞ ግንቦት 1 ነው በነገራችን ለልደት የመብርሃን ደስ ሲል የግንቦት 1 ልጅ ነኝና ዝም ብለሽ ስታስቢው እንደው ወደፊቱ እንዳለ ሆኖ እንደው ትንሿ 70 ወይም 80 በሚባለው እንኳን ስታስቢው በዚህ ኢነርጂ መስራት የሚቻለው ስንት ዓመት ነው? 10 ዓመት ወይ ከዛም በታች ነው። በዚህ አሁን ባለው ሁኔታ እንደው በትንሹ 20 ዓመት ይቆያል ብዬ አስባለሁ። ኢነርጂ እንደዛ ነው። አዎ ከዛ በኋላ ምን ይሆናል መሰለሽ የእድሜ የሚባለው እያገኘሽ እያጣሽ ስትሄጂ ስታውቂ ከዛ ስታስተላልፍ የሚባለው ኦልሞስት 44 45 ምናምን ሲኮን እንዳሁኑ ጎረምሳነት አይሰማም ምን አይባልም። ምናልባት ልምድ ካንቺ ሊቀስሙ የሚፈልጉ ሰዎች በምን እየመጣሽ ማስተዋል እየዳበረ ከግለኝነት ይልቅ የሀገራዊ ጉዳዮች እየበዛ ነው የሚመጣው ተረዳሽ። ከዛ በኋላ ምናልባት ኃላፊነት ይመጣል ብዬ አስባለሁ። ከ40 ዓመት 10 15 ዓመት ልታገለግል ትችላለች። ሌሎቹ ወደ እርጅና የተጠጉ ምንም ነገሮችን በመልካም ቀይረሽ የምታይባቸው ጊዜያቶች ናቸው ክፋቶቹ። ለምን እድሜ ትምህርት ቤት ነው አስተምሮሻል። አንዳንዴ በስሜት የምትሄጅባቸውን በስሌት የምትቀይሪባቸው ናቸው። ሰው ተጣልቶ ቢመጣ እንዴት እንዲያደርጋል የምትይበት አይደለም። ቆይ እስቲ ቁጭ ብለሽ ሰከን ብለሽ ተነጋግረሽ እሱንም አብርደሽ የሚመጣውንም ሰምተሽ የምትዳኝበት የእድሜ ጊዜ ነው። ስለዚህ አሁን ያለን እንደው 20 ምናምን ዓመት ውስጥ ነው። በዚህ 20 ዓመት ውስጥ ምን ይመጣል በኢትዮጵያ ብዬ ሳስብ እግዚአብሔር ተአምር ይቀይር እንጂ አሁን ያሉን አያያዞች እኮ የሚያስመኙ አይደለም መኖር። የእውነት የምናያቸው ነገሮች በጣም የሚያስመኙ አይደለም። በፖለቲካል ስልጣን ብቲ ብዙ ደስ የማይሉሽ ነገሮችን የምትመለከችበት ያለበት፣ ወደ ቤተ እምነት በምትመጪበት ጉዳይ ገንዘብ የቀደመበት በጣም ከባድ ነገር ሙቭ የመጣበት ነው። አሳድገውናል ሳይማሩ ተምረው አሳድገውናል ያልሻቸው ወላጆች ወደ ቲክቶክ መንደር መጥተው የሚያሳዩን ጉድ እጅግ በጣም የከበረበት ነው። ልጆቻችን ወዴት እየሄዱ ያሉበት ሁኔታ እንደውም እዚህ አሁን ሳናቀው ወይ አርጅተናል ብለው ወደ ንስሐ የሄዱበት እድሜ ላይ ያሉን ወይም ደግሞ ጊዜው የኛ ነው ብለው ሕፃንነት በአዲስ ባልመጡ መሀል ላይ ያለን ሰዎች እኮ ግራ ገብቶናል። በጣም ተወዛግበናል እኮ ማለት በጣም ትልቅ ችግር ውስጥ እኮ ነው ያለነው እና ችግር ውስጥ ነን። ሰው እርቃኑን አሳይቶ ገንዘብ መሰብሰብን እንደ አንድ ቢዝነስ አድርጎ ያሰበበት ይመንም አይመንን አምላክን አዋርዶ በልክስክስ ነገር ውስጥ መመሰል የጀመረበት ጊዜ ስልጣን ከተወለደበት ከመጣበት አካባቢ ብቻ እያለ እየተከፋፈለ ባለበት በዚህ ዘመን ላይ መኖር የምትመኝበት አይደለም። የእውነቴን ነው። በጣም ያስፈራል፣ በጣም ያስደነግጣልና እኔ ነርቨስ ነው የምሆነው። እኔ ኖሬ እንዲህ ምናምን ሳይሆን በጣም ነርቨስ ሆናለሁና እናቶቻችን ያልተከበሩበት ወርደው ከኛ እኩል የሚላፉበት ጊዜ እኮ ሆኗል የሶሻል ሚዲያው በተለይና አባቶቻችን በጣም በጣም የሚያስደነግጡበት ጊዜ ላይ መጥቷል። አላዋቂነት የተከበረበት ዘመን፣ አዋቂነት የተደበቀበት ጊዜ እናት ቤተክርስቲያን እንዲያርለች ምናምን እየተባለ ባለበት ዝነኛ ተብሎ የቲክቶክ አዋርድ ተብሎ በሀገሪቷ ብሔራዊ ቻናል ሳይቀር ሽልማት የሚሰጥበት እኮ ለአድዋ ተዋግቻለሁ ብሎ የሚያወራ ሰው ግን እንደ ፋራ የሚጣልበት ዘመን እኮ ነው። ዛሬ ምኑ መኖሪያ እንትን ይችላል። ሀገር በጣም ውጥንቅጧ የጠፋበት ጊዜ እኮ እጅግ የሚያናድበት አውቀናል። ላለመረሳት የጣሩ ሰዎች የሚጥሩ ሰዎች ሁሉ ከአሁን ዘመን ሰዎች ጋራ ከሰዳቢው ጋራ መተዋወቅ እንደ ትልቅ ውለታ የተቆጠረበት ዘመን እኮ። የጸሎት አባቶችን ገዳም ለፎቶ እኮ ነው የምንፈለገው። ነበርኩ እኮ ነው ፎቶ። ሰው ገዳም ሄዶ ፎቶ ሰልፊ ነው የሚመስል። እንዴት ለነበርኩ ይቸኩላል። ፎቶ እኮ ነበርኩ እኔ ቅድስት ሀገር ኢየሩሳሌም እንሄዳለን እንመላለሳለን እና ከብዙ እናት አባቶች ጋራ በአመት 2 እንሄዳለን። በጣም ከማዝነው ነገር ቲጂ አንቺን ሳገኘሽ ስለማደንቅሽ በቴሌቪዥን ስለታየሽ ልነሳ እችላለሁ ነበርኩ ለማለት ለሰንበደ ጎረ ቲጂ እኮ አውቃታለሁ ለማለት ነው። ሰው እኔን ሲያገኝ ፎቶ ሊነሳ ይችላል። አውቃለሁ አላውቅም እግዚአብሔር ያውቃል። ግን ይነሳል። ነጋሽን አውቀዋለሁ ለመንገር ነው። መድኃኒዓለምን አግኝተሽ ከማን ጋር ለማን ልታሳይ ነው ፎቶ የምትነሺው? እመብርሃንን መቃብሯ ጋር ሄደሽ ከመቃብሯ ጋር ፎቶ የምትነሺው ለማን ለማሳየት ነው? ቢሆን የውስጥ ህመምሽን፣ የሀገር ችግር፣ የልብ ስቃይሽን አልቅሰሽ የምትመጪበት ነው እንጂ በመቃብሩ ቦታ
በገዳሙ ሄደሽ አልቅሰሽ የምትመጪበት ነው እንጂ በቤተ እምነት እንዴት ሰው ፎቶ ተነስቶ ይመጣል? ይኸውልሽ የምንጠይቀውን የማናቅ የተሰጠንን የማናቆም ሰዎች መሆን ጀምረናል። ድብልቅልቅ የአንድ ሰሞን ሆይ ሆይታ ሳናቀውን ዘፍናለን፣ ማወቅ ስንጀምር እናለቅሳለን። እና እንደው ፈላስፋ ምናምን ብለው እንዳይነግሩኝ እንጂ እኔ በልቤ የሚመላለስ ነው። ታውቃለህ ኢየሩሳሌም ሄድን ጊዜ መቃኔ እንዴት እየጓጓሁ እንደሄድኩ አትጠይቀኝ። ለመጀመሪያ ጊዜ ከዛ በኋላ 3 ነው 4 ሄጃለሁ እኮ አስብ። የመጀመሪያው ጊዜ ኢየሩሳሌም ስትሄድ የሚሰማህን ስሜት የአምላኬ ቅዱስ እግሩ ያረፈባቸው ቦታዎች፣ ቅዱስ እጁ የነካካቸው ቦታዎች የነበረኝ ጉጉት የነበረኝ የልብ ትርታና በየአንዳንዱ ቦታ ላይ ደስ የሚል ቆይታ ደስ የሚል በረከት አግኝቼ የተመለስኩት የማምላክን መሀከል ላይ ነበር የሄድኩት። በእነዚህ ሁሉ መሀከል ላይ ግን እናቴን ለማየት የነበረኝ ጉጉት አትጠይቀኝ። መቃብሯን ለማየት ልቤ እየመታ በዚህ ላይ ነው። አጠገቧ ሄጄ እንደዚህ ነክቼ ተዘርግቼ ይሄን አርጊልኝ ልላት አይደለም ያቀፍኳት እንዲመስለኝ ላቅፋት ነው የሄድኩት ምናምንና የነበረኝማ አትጠይቀኝ። ከዛ አብሮኝ የሄዱ ሰዎች ነበሩ። መቃብሯ ሲባል ወደ እሷ ጋር 64 ደረጃ ነው ያለው። ከዛ ኢያቄምም እናቷም አባቷም የተቀበሩበት ምናምን ነው። ከዛ ሲባል ነው እሷን የምታገኛት። ከዛው ሄደን ኢያቄምንም እናቷም ጋር ምናምን ከዛ በኋላ ቆሞ ሊነግሩን ሲሉ አሁን ደግሞ ቀጥሎ ወደ እመቤታችን ጋር ነው እንደገባሽ በቀኝ በኩል ነው የምትገባ አይደለ? ወደዚህ ጋር ነው የምንገባው፣ ሰብሰብ እንበልና አንድ ላይ እንሂድ ብሎ አቅጣጫውን ነው የነገረኝ። እንዴት ሮጬ እንደወጣ ምክንያቱም ያ ሁሉ ሰው ከሄደ እናቴ ልሻሙብኝ አይደለ? ብቻዋን ማግኘት ይፈለኩት ሮጬ ሄድኩ ማለት ነው። ከዛ ሄጄ ጀመርኩት። በቃ እዚህ ጋር አስቀመጨ የነበረውን አስነካሁት ነው ማውራ። በዚህ መሀከል ላይ አንተ አብሮኝ የመጡ ሰዎች ነበሩ። እንደ በር አንኳኩቶኝ ፎቶ አንሺን ቅረጭኛሉ። ግርማይሙት በጣም ነው የሚያስደነግጠው። አስባል እኔ ከእናቴ ጋር እኔ አግኝቻታለሁ ብዬ ከእሷ ጋር አንኳኩተውኝ እንደ በር ቅረጭኝ። በጣም ነው የሚያሳዝነው። እስማ ወደ እኔ ፎቶ የለኝም እሷ እዛ ቦታ። ኧረ ሊኖርም አይገባም። እና የምንፈልገውን ብናቅ ደስ ይለኛል። ትጂ ማርያም የምንጠይቀውን ብናቅ እኔ በዘመኔ የምንላለው መስልሽ እመኛለሁ መስልሽ የሃይማኖት አባቶች ብፁዓን አባቶችን ሼኪዎችን ፓስተሮችን የምድር ነገስታቶች ለነሱ ዝቅ ሊሉላቸው ይገባል። ለሃይማኖት አባቶች ተወደደም ተጠላም የመንግስት ሰዎች ሃይማኖት አላቸው። ለሃይማኖት አባቶች ዝቅ ማለት አለባቸው እንጂ የሃይማኖት አባቶች የነገስታቱን እጅ መሳም የለባቸው። ይሄ የተደበላለቀ ነገር ይሄ መሆን ሲጀምር ብዙ ነገር ይዘበራረቃል። ለምሳሌ የምድር ነገስታቶች ሹመኞች ለሃይማኖት አባቶች ዝቅ ቢሉ አባቶች ከፍታቸው ነውና ከፍታቸውን ቢያሳዩ በዙሪያቸው ያሉ ልጆች ለመንግስት የሚመች ይሆናሉ። ከመንግስት በላይ የሃይማኖት አባቶች የመግዛት እድል አላቸው፣ የማስተዳደር። አንድ መንግስት ተነስቶ ኦርቶዶክሳውያንን በዚህ በኩል ውጡ ቢላቸው ሊደግፉትም ላይደግፉትም ይችላሉ። ብሔራቸውም እልፍ ነው፣ 70-80 ነው አይደለም እንባል። አንድ የሃይማኖት አባት ግን ወጥቶ 70 ሚሊዮንን እንዲህ ቢል አንድ ናቸው። ብሔር ቆጥራ የለም፣ አስተሳሰብ የለም። ይህ አንዱ የሃይማኖት አባት ግን ለምድር ነገስታቱ ዝቅ ብሎ ልጆቹን ከበተነ በሃይማኖት አባቱ ላይም ጥያቄ ይመጣል። እንደ ሀገርም አይሆንም። የጎራ መደበላለቅ አለ። ሀገርን የመምራት እድል ስላገኙ እንጂ ሹመኞቻችን በሃይማኖት አባቶቻቸው ልጆች ናቸው። ይሄ መረሳት የለበት። ይሄ ወደ ቦታው ሲስተካከል መከባበሩ ልክ ወደ ቀደመው ስፍራ ሲመለስ ሀገር ትገነባለች። በየትኛው መልኩ ሀገር መንግስት ያስፈልጋታል ብዬ የማስብ ሰው ነኝ። በየትኛው ሀገር መንግስት ያስፈልጋታል። ይሄ መንግስት ያስፈልጋል አያስፈልግም ለመንግስትነት የሚያጩ ሰዎች ንግግር ነው። ልክ እንዳልኩሽ እኔ ወደዛ መሄድ ፍላጎት የለኝም። እኔ ጥሩ ዜጋ መሆን ብቻ ነው የምፈልገው። ማንም ይሁን ግን መንግስት እንዲኖራት እፈልጋለሁ።
ጥሩ ሲሰራልኝ ደግሞ ጥሩ። መጥፎ ነገሩ ምንድነው? በእኛ ሀገር ዲሞክራሲ እናውቃለን የሚሉ አንቂዎች ጭምር ሀሳብሽን መግለጽ እንዳትችይ ሁሉ ነው የሚፈልጉት። ጥሩ ካልሽ ከባድ ከገዢው ጋር ነሽ ይሉሻል። አይ ይሄ መጥፎ ነው ካልሽ ገዢው ደግሞ ከተቃዋሚው ጋር ይፈርጅሻል። እንደው የልብሽን እንኳን ማውጣት የማይቻል። ስለዚህ እዚህ መከራ ውስጥ ነው መግባት አልፈልግም። በተለይ ስፈልግ የምናገረው ስፈልግ የምወቅሰው አምላክ ግን ምንም የሚቀበለኛል። ያቺን ቤተክርስቲያን አትንኩብኝ። ቤተክርስቲያን ስትቃጠል እኔ ማዝነው የምድር ነገስታቶች ሲያስከፍሉ እንኳን እኮ ሄደን የምናለቅሰው ቤተክርስቲያን ያቺ መጽናኛን አትንኩብን ነው። ሌላ እኮ ነገር አይደለም። እንደው እነሱ እያስቀየሙን እነሱ ላይ ሆ ብለን ሰልፍ መውጣት ሲኖርብን እሱን ትተነው ቤተክርስቲያን ሄደን ነው የምናለቅሰው። ለእነሱ መማፀኛ ናት። በቃ ምንም ወደ መንግስት እኮ ቢሆን እርቦኛል ነው የምትይው። ወደ ቤተክርስቲያን ስትወጂ ግን ጠግበሽ ነው የምትመለሽው። የድሆች መሰብሰቢያ ነው። ካምፕ ሰርተሽ ከምታስተዳድር ይልቅ ቤተክርስቲያን ውስጥ የተጠጉ የኔ ቢጤዎች እልፍ ናቸው። መንግስት ዶላር አውጥቶ ሕክምና መሳሪያዎችን አስገብቶ መድኃኒት አስገብቶ ከሚያከማቸው በላይ ቤተክርስቲያን የምታከማቸው ግን ሪፖርት የማታደርገው በየጸበል ቤቱ የምታስተዳድራቸው ይበልጣል። ይህቺ ቤተክርስቲያን ባለውለታ ናት። መንግስት ምገባ ብሎ በየከተማው ልክ ከገነባው አዳራሾች በላይ በየቤተክርስቲያናቱ ደጀ ሰላም ተብሎ አማኙ የሚሰጠውም አለ። ይህንን ሁሉ ሪፖርት የማታደርግ ግን የሀገርን ቁስል የሀገርንም ሸክም የተሸከመች ናት ቤተክርስቲያን። ተረድተሻታል? ካርድ ሳታወጪ ጸበሏን ገብተሽ የምትጸበይበት ብዙ የድነት ቦታ ነው። ያችን ቤተክርስቲያን አትንኩብን ነው በቃ። ሌላ ምንም። ሁለተኛ ደግሞ እኔ በዚህ አስተሳሰባችን በቤተክርስቲያን በነገራችን ከቤተ መንግስቱ ይልቅ እኔ ቤተ ክህነቱ ነው የሚያናድደኝ የምፈራው። እነሱ ናቸው የነገሩን። ያየነውን እናገራለን፣ የሰማነውን እንመሰክራለን ብለው አስተማሩ። ስለዚህ የሆነውን ነገር ያለውን ነው እየተናገርን ያለን። እሱን ስንናገር ያው ከመጽሐፍ ቅዱሱ ጎን ሳይሆን ከህገ መንግስቱ ስለሆኑ ህገ መንግስቱ የተቀዳው ከመጽሐፍ ቅዱሱ ነው። ስለዚህ በፖሊስ በወንጀለኛ መቅጫ መስረቅ ያስቀጥላል። አትስረቅ የሚላል፣ አትግደል። ከዛ እኮ ነው የመጣው። ምንም ነገር በመጽሐፍ ቅዱሱን በደንብ እኮ ብንገዛበት ወይም ቅዱስ ቁርአኑን ቢገዙበት የወንጀለኛ መቅጫ ወይም ደግሞ ህገ መንግስቱ እኮ ተከብሮ ነው የሚኖረው። ምንም የለማ። ከዛ ስናፈነግጥ ነው ብዙ ነገር የተበላሸብን። ከዛ የተበላሸብን አባቶች ልጆቻቸውን መፈለግ ሲያቅታቸው ልጆች ተበትነው ቀሩ። አየሽ ያለጠዋል። ለምሳሌ በትንሹ ልመለከትልሽ። ብፁዕ አቡነ ይስሐቅ ወላይታ ላይ የታሰረ ልጃቸውን በቀደም ሄደው ጠየቁ። ፍትህ ለአናዜ ክርስቲያኖች የሚል ወጣት ምን ያህል ምዕመን የአባትነት ክብር ተመልሰልን ብሎ እንደተደሰተ ልነግርሽ አልችልም። ግን እኮ የአባትነት ሚና እሱ ነው። ምንም እኮ አይደለም የሚያስደንቅ ነው። የጠፋብንን ነገር ስላገኘን ነው። ሌላ ምንም ነገር የለም። በቃ ስራቸው ነው። ግን ብርቅ ሆነብን። ግን ሚናው እሱ ነበር መኮን የነበረበት። እኔ አንድ ጳጳስ ህዳሴ ግድብ ላይ ለምን ሄዶ መረቃ የምል አይደለሁም። ለምን ተገኘ የምል ሰው አይደለም። እዚህ የጠፋ ልጁንም ፈልጎ እዛ የተሰራውንም ፕሮጀክት መርቆ ይሄ ትክክል ነው ለሀገር ነው። ግን የሆነ ነገር ባላየ የሆነ ቦታ ላይ ደግሞ ትኬት ፈልገው ተጋግጠው ገብተው ሲገኙ ደግሞ ያስከፋሻል። ሁሉ በቦታ ከሆነ ሀገር መልኳ እኮ እኛ ነን። ሀገር እኮ እጅ የላትም፣ አይን የላትም። የሀገር አይን አንቺ ነሽ። የሀገር እጅ እኔ ነኝ። የሀገር እግሯ እሱ ነው። የሀገር መተንፈሻው አንድ። ሁላችን ስንሰባሰብ ነው ሀገር የሚባለው በምንም ታምር። እና መንግስትም ደግሞ የተጠላ ነገር አይደለም። በቤተ ክርስቲያን እኮ ጸሎት የሚደረግለት በጣም የሚገርመው ነገር ለገዳይና አሳዳጆቿም ጭምር እኮ ጸሎት ታደርጋለች ቤተክርስቲያን። ለወንዞችና ሙላትም እንደዛ፣ ድንበር ለሚጠብቁ ወታደሮችም ልክ እንደዛ፣ ለምድር ነገስታትም እንደዛ። አይገርምሽም? ስለ አራዊት ስለ ወፎች ሁሉ እኮ ትዘምራለች፣ ስለ ወቅትም ጭምር። ያቺ ናት ቤተክርስቲያን። አትሊስት ይቺን ቤተክርስቲያን መከተል ያልቻሉ በሌላ ጎን ያሉ ግን ቢያንስ ባይነኳት፣ ሲነኳት ደግሞ ፍትህ ስራውን ቢሰራ። በጣም የሚያሳዝነኝ ፍትህን ከሚነኳት ጎን መሆኑ ነው። እና አትንኩን የምንላቸውን ሰዎች ሲያሳድድ ሲያስር የበሰበሰ ዝናብ አይፈራም ነው። እና ብዙ ጊዜ እስር ቤትንም አላማው ያው ነገም ቤታችን ስለሚሆን ባወራነው ነገር እቅድ ሳይሆን በቃ ምን የምታውቂው ነገር ነው። ይሄንን አውርተን እየታሰርን ከሆነ ምንም ከኛ ጎን ያሉትን ግን መታሰር የነበረባቸው ሰዎች ከተለቀቁ ምንድን ነው የምታስቢው? ይሄ ከቀልድ እኮ የዘለለ ነው። ከሳቅ የዘለለ እኮ ነው።
አትግደሉን፣ አትሙን፣ ሀገር ሰላም ትሁን፣ መንግስት ያስፈልጋል፣ አባቶች በአባትነት ቦታ ተቀመጡ ብለን እየታሰርን ከሆነ ነገም ማለታችን ስለማይቀር መታሰራችን አይቀጥልም። እናንተ ሌቦች ሀገር ባናቷ ትደፋ ትገልበጥ የሚባል መጥቶ ደግሞ በሀገሪቱ ብሔራዊ ቴሌቪዥን መጥቶ ሁሉ ዲያስፖራ ተብሎ እድል ሲሰጠው ተከቦ ወታደር ሲመደብለት ካየሽ ምን ሊደንቅሽ ይችላል? አንዳንዴ ስሜትም ቁጭትም ከልብ ከሆነ ይሰማል። ግን የምናወራላቸው ሰዎችም ከኛ እኩል በሆነ ስሜት ቢሆኑ ደስ ይለኝ ነበረ። ስሜታችን እኩል ስላልሆነ አንዳንዶቻችን አይገባቸውም። ሀገር እያሸበረ ጫካ ያለን ጀግና የሚል ሰው በፍትህ አደባባይ መሀል ከተማ ላይ ቁጭ ብለን ተዉ እግዚአብሔር አይወደውም የምንለውን ሌባ የሚለን ሰው ምን አይነት ጭንቅላት አለው? እኩል አለማሰብ ችግር ነው። ወደ መጨረሻው ላይ እየደረስኩኝ ነው። አሁን ነጋሽ ይሄ ከዩቲዩብ ውጪ ምን እየሰራ ይገኛል? ምን አይነት አገልግሎት እየሰጠ ነው ያለው? እሺ ትቼ ከልብ ነው። ትልቅ ማስታወቂያ እኮ ነው እየሰራሽ ያለሽ። እከፍላለሁ። ከዚህ የዩቲዩቡ እንደ አገልግሎት ነበር የጀመርነው በቁጭት። ምክንያቱም እኔ አሜሪካ አንድ ሰው ኖሮ ሀገሩ ኢትዮጵያ ብትበደልበት ከአሜሪካ ኖሮ ይልቅ ሀገሬ ብሎ የገባ እልፍ ሰው አለ። ሀገሬ እንድትነካብኝ አልፈልግም ብሎ አንዱ ትላንትና ራሱ ዶክተር ጌትነትን ማንሳት እንችላለን። ገባሻለ? ሀገሬን ብሎ ዋጋ ይከፈለዋል። ስለ ትላንትና ሲሆን ነገር እልሻለሁ። እና መሪዎች ጋም ሀገራቸውን የሚሉ እልፎች አሉ። ምናልባት እድሉን ስላገኙ ስላት የምናየው ክፉን ብቻ ስለሆነ አይሽ በሀገርሽ ቀልድ የለም። ልክ እንደዛው እኔ በምሰራው መስሪያ ቤት ውስጥ ያሳደገችኝ ቤተክርስቲያን ቢያንስ በአመታዊ ክብረ በዓሏ ያ አይነገርም ሲባል ቤተክርስቲያንን ብዬ የወጣሁበት ነው። አገልግሎት ነው ማለት ነው። ግን እግዚአብሔር ይክሳል፣ ይከፍላል፣ ምንም ጥርጥር የለውም። አሁን ህይወቴም እንጀራዬም ሆኗል። ከዛ ግን በዋናነት ጠዋት 2 ሰዓት ገብቼ ማታ 11 ሰዓት ፈርሜ የምወጣበት የኢትዮጵያ ልማት ባንክ ሄድ ኦፊስ ላይ እዛ ኮሚኒኬሽን ክፍል ውስጥ ማናጀር ነኝ። እዛ ሰራለሁ። ትልቁ ስራዬ የመንግስት ሰራተኛ ነኝ ማለት ነው። ደሞዝ አለኝ። በደሞዝ ነው የምኖረው እንደማንኛውም ሰው። ከዛ ባለፈ ደግሞ በተረፈችው ሰዓት ነው ይሄን ተጋድሎ እያደረግን ያለ ነው፣ ዋጋ እየከፈልን ያለ ነው። በጣም የሚገርመው ነገር ይሄንን አገልግሎት ግን ሲጀምር የቤተክርስቲያኑንም ሲጀምር የሚያስገርም አንድ ነገር ልንገርሽ። መንፈሳዊ ነው የምሰራው። የመጀመሪያውን ካሜራ የገዛችልኝ ፕሮቴስታንት እህት ናት። እሱም ገርሞኛል እጅግ በጣም በሚያስደንቅ መልኩ። ማለት ሀሳቦች ኢትዮጵያዊ ናቸው። የፈለከውን ሃይማኖት መከተል አለብህ፣ ግን እንዲህ መሆን መቻል የለበትም እና ደውላ የምናነሳው ኢትዮጵያዊ ሀሳብ ላይ የመጀመሪያውን ካሜራ የገዛችው እሷ ናት። እና ካሜራ በላይት ስታንድ ነበረ የምቀርጸው። ላይት ስታንዷ ስር እንደ ካሜራማን መሆን ስለማትችል ጃኬቴ ምናምን አስቀምጥ። ካሜራማንም ራሴ ነኝ በነገራችን ላይ ስቀርጽና መጥቶ የፕላስቲክ ወንበር ነበር። ከፕራይም ሚዲያ ስለቅ እንትን የለኝም፣ ወንበር የለኝም፣ የቱ ጋር ቀምጬ ልስራ፣ ቢሮም የለኝም። ቢሮ በብልጠት ከሰው ጋር ሆኜ ነው የመጣውና እዛው ፕራይም ሚዲያ ላይ ጀዋር ማመድ የሚባል ጀዋር አደም የሚባል አለ እና ሙስሊም ነው። እኔ 1000 ብር ነው እላለሁ፣ እሱ 2000 ብር ነው ይለኛልና የለውም እና የሰጠኝ። አንተ ስንት አልክ? እኔ 1000 ብር አልኩኝ። የማስታውሰው እሱ 2000 ብር ነው። ተው ስርዓት ያዝ ይለኛል። በጣም ወደው ነው። ሙስሊም ነው። የመጀመሪያዋን የቢሮ ወንበር ይገዛልኝ። ከዛ መጥቶ የሀጂ ሙዘይን ልጅ መጥቶ እንጨት ይሰራ ነበር። እሱ ወንበር የለህም አለኛ። 3 ጠረጴዛ ከዛ መደገፊያ ያሉትን 3 ነው 4 ያመጣል። በእውነት ነው የምነግርሽ። ሰራልኝ አልከኝ መስሎኝ ነበር። ገዛልኝ፣ አመጣልኝ። ምን ልልሽ ነው እኔ የአንድ ወገን አልነበርኩም። የማነሳቸው ሀሳቦች ነበር። እስከ ረዥም ጊዜ ድረስ በእኔ አገልግሎት ውስጥ ኦርቶዶክሳውያን ምንም ድጋፍ አልነበራቸው። ምንም፣ እግዚአብሔር በሚያውቀው ምንም። አሁን ከ4 ዓመት በኋላ የመጀመሪያውን ድጋፍ ያደረጉት በኩራ ምዕመናን ቀኛዝማች ትእዛዙ ኮሬ እንትን አመጡልኝ፣ ላፕቶፕ አመጡልኝ። ታምኛለሽ? ከዛ በኋላ ደግሞ አሁን የምነግርሽን የላይቭ ማሽንን አመጡ። ትልቁ አገልግሎት በእንትን ማቴሪያል እሳቸው ናቸው። ከዛ በኋላ እንደዚሁ ደግሞ ሌላ እህት ላፕቶፕ አመጣችልን ከአሜሪካ ለስራ። ሌሎች 2 ወንድሞች ደግሞ እንደዚሁ የካሜራማን ኮሚኒኬሽን አምጥተውልናል። እንደዚሁ አንዲት ጊምባል
አሁን ላይ ማለት ነው። አሁን ከረዥም ጊዜ መጀመሪያ ስንነሳ ግን በሌላ ቤተ እምነት ያሉ ናቸው። የምንሰራው ስራ ለኦርቶዶክስ ለመወገን አይደለም። ውግንን አትፈልግም ኦርቶዶክስ፣ እውነትን ነው የምትፈልገው። ለእኔ አይደለም የምትል ቤተክርስቲያን አይደለች። በሌላ ቤተ እምነት ያሉትን የመጉዳትም አይደለም። ግን የውሸት ሳይተኙ ቤተክርስቲያን ስትፈርስ ህልማየው የሚሉ የፖለቲካ አጀንዳ የተቀበሉትን ግን እንተቻለን። ቤተክርስቲያን ስትሰነጣጠቅ አየው የሚል ማንኛውም መንፈሳዊ የአንድን ቤተ እምነት ስትሰነጣጠቅ አየው ከቻለ ጸልዮ ያስቆማል መሰንጠቁን እንጂ የፖለቲካን አጀንዳ የሚና እነዚህን ግን እንደ ጀርባ ቀማል እየሆነን ዛሬም እንሄድባቸዋለን ማለት ነው። ቤተክርስቲያን ስትቃጠል ስትወድም አየው የሚሉ ውሸታሞችን ለሐኪም ቤት ሄደው 100,000 ብር 10,000 ብር ሰጠው ብለው ፊልም የሚሰሩ በየሐኪም ቤቱ ግን በራሳቸው አዳራሽ ውስጥ ደግሞ ሰው ፈወስን የሚሉ ያልታመመ ሰው አስተኝተው እንዲህ አይነት ድራማ የሚሰሩትን እሱን አንተን አንያያዝ። 100,000 ብር ለሰጠሽው ነው ፈውስ የሚያስፈልገው። እዚህ ሳይታመም ድኛለሁ የሚለውን ድራማ የሚሰራው ነው 100,000 ብር የሚያስፈልገው አትሊስት እንዲሰራና እንዲህ አይነት ነገሮች እሱ ናቸው። ሌላው ነጋሽ ሚዲያ እንግዲህ አሁን በጣም የተጠናከረ እጅግ በጣም ጥሩ ፕሮዳክሽን አለን። በእውነት ባለሙያም እጃቸውን የተሳሙ ባለሙያዎች በሀገራችን ፊልም ላይ በጣም አንቱታን የተረፉ የቪዲዮ ባለሙያዎች አሉ። የክሊፕ ስራ ሲሰሩ የሚያምርላቸው ብዙ ልክ እንዳንቺ የኪነ ጥበብ ሰዎች እኛ ጋር መሆናቸው የሚደነቅበት ልጅ እኛ ጋር አለ። በጣም በሚገርም መልኩ እግዚአብሔር ሰጥቶናል እና ከፍለነው ሳይሆን እሱም አገልግሎታችንን መደገፍ በዓለም ባዘንኩ ደከምኩ ቢያንስ ግን ወደ ቤተክርስቲያን ቀርቤ ላገልግል በሚል በአገልግሎት ሰበብ የመጣ ነው። ልክ እንዳልሽው አርአያ ህይወቱን የሰጠ ለአገልግሎት የመጣ ነው። በውስጥ ያሉ ብዙ አገልጋዮቻችን የካሜራ ባለሙያዎችንም ለእግዚአብሔር ቤት ቅርብ የሆኑ በእነሱ ምክንያት የምንሰራው ፕሮዳክሽን አለና ብትችሉ ትልቅ ፕሮዳክሽን የሚሆን ዋቴቨር ማሰራት የምትፈልጉ አካላት ካላችሁ በተለይ ደግሞ ትልቅ አዳራሽ ውስጥ አሁን ላይ በስክሪነር ለሚሰራው ብዙ የስክሪን አውትፑትን መስጠት የሚያስችል የሶሻል ሚዲያዎቻችሁን በቀጥታ ስርጭት እኛ ኢሜይላቸውን ተጠቅመን በሶሻል ሚዲያዎቻቸው ቀጥታ ስርጭት ማስተላለፍ እንችላለን። ከዚህ በፊት እስከ 4 ካሜራ የምትችል የላይቭ ማሽን ነበረች። አሁን ግን ኢትዮጵያ ውስጥ በጣም ጥቂት ናቸው ብዬ አስባለሁ። በአንድ ጊዜ እስከ 10 ካሜራ በአንድ ጊዜ ወደ ቀጥታ ስርጭት ማስተላለፍ የሚችልም ማሽን አለንና እሱን የምትፈልጉ ለስብሰባዎቻችሁ ቀረጻ ማድረግ የምትፈልጉ ዶክመንተሪዎችን ብዙ የተለያዩ የፕሮዳክሽን ስራዎችን ማሰራት የምትፈልጉ 0972080808 ቀላል ስልክ ነው። በዚህ ብታገኙን አንድም አገልግሎት ነው። በእኛን የምትመስሉ ሃይማኖት ውስጥ ያላችሁ፣ በእኛ ሃይማኖት ውስጥ የሌላችሁ ደግሞ ኢትዮጵያን ለሚያከብሩ ሰዎች ድጋፍ ነው ብዬ አስባለሁ እና ብታሰሩን በጣም ደስ ብሎን እንሰራለን። ቲጄ ቀናነትሽ በጣም ደስ ይለኛል። በተለያዩ አጋጣሚዎች እንደዋወላለን። ሀሳብ ሰጥሻለሁ፣ ሲከፋም ከፍቷል እልሻለሁ። በአባይ ቲቪ ላይ በምታቀርቢው ጥሩ ሲሆንም ጥሩ እልሻለሁ። እንደው ሲከፋ ሳይሆን በጥሩነቱ ነበር የደወልክልኝ። ሲከፋ ልደውል አስባ ቆመን ትጣል ማለት ነው። የከፋ ሰዓት ነበር አባይ ቲቪ ላይ። ያው እንደ እህት መጀመሪያ አካባቢ ላይ ልክ እንዳልኩሽ እኮ ነው። ለምሳሌ እንደ እህት እቺ ልጅ እዚህ ትዘምራለች፣ እዚህ ትዘፍናለች ብዬ ከሚያስቡት ሰው ነው እላለሁ። አዎ እላለሁ። ግን ስናስበው እንጀራ ነው። የልብሽን ልብ እግዚአብሔር ነው የሚያውቀው። ተረዳሽ? ጀስት እንደ ፈሪሳውያኑ እኛ ሃይማኖተኛ ምናምን እያልን ዝም ብለን እኛ ብቻ ከፊት የምንል ሰዎች፣ አንዳንድ ሰዎች ደግሞ በቤቱ ከሚመላለሱ በላይ ልባቸውን ለእግዚአብሔር ያስገዙ ሰዎች እንዳለው ሲገባ ይሄ መተዳደሪያሽ ነው። ከዛ በፈጠነ ደግሞ ቤተክርስቲያን ስትፈልጋችሁ ምንም ማወላወል የለም። ቅድሚያ ደራሽ ናችሁ። በዛም በቤተክርስቲያን ማህተብን ማስራችሁ አንገታችሁ ላይ አንጠልጥላችሁ በመስራታችሁ የደረሰባችሁን መገለል አውቃለሁ። የተወሰናችሁ አርቲስቶች ያ ሲገባኝ ይሄ እንጀራዋ ነው ብዬ አስባለሁ። ይሄ እንጀራዋ እንደሌለው ማህተቡን በጥሳችሁ ባይሆንም እንትን የሚዘጋ ፒትልስም ይሁን ምን አድርጋችሁ ብትሰሩ ብዙ ልትሰሩ የምትችሉበት አውቃለሁ። ከአምባሳደርነት ተገላችሁ ዛሬ ምርት አምባሳደር ሲባል እኮ መልካም ስምና ዝና ያለው ሰው ነው አይደለም። በማይሆን ቦታ እንኳን ያሉ እናንተን ላለመምረጥ ሌሎች ቦታ የቀረቡ መሆኑን ሳቅ ይሄም በሃይማኖት እየከፈላችሁ ያለው መስዋዕትነት ነው ብያስ ስለ ሃይማኖታችሁ ስትሉ ሌላ ምንም ጥርጥር የለውምና ቤተክርስቲያን በፈለገቻችሁ ሰዓት አላችሁ። የልባችሁን ደግሞ የምታወሩት ከእግዚአብሔር ጋር ነው። ይሄ ደግሞ ስራ ነው። ስለዚህ ያ ሲገባኝ
ዝም ብያለሁ እንጂ ልታወራኝ ነበር። መጀመሪያ ስትጀምሪ አካባቢ እህት አይደለሽ እንቀራረብ ነበር። ከዛም ባለፈ ስለ ኢትዮጵያ ዝም አንልም። ትውልድ ከግብረሰብ እንገናኝ ብዙ እንገናኛለን። ስለዚህ አዲስ ነገር ስለሆነ ሰው አዲስ ነገር ቶሎ አይቀበልም አይደለም። እኔ ደግሞ ትንሽ ወደኋላ። ስለዚህ አሁን መረዳቱ ሲኖር መጀመሪያ ላይ ግን በብዙ ነገር በአፕሪሺዬሽን ነው የምደውለው። አፕሪሺዬት ነው የማደርገው። ደውላለሁ እንዲህ ነገር አደርጋለሁ እላለሁ እና ቅንነትሽም ደስ ይላል። እግዚአብሔር እንግዲህ በቤቱ ያቆይሽ። እድሜን ለንስሐ ዘመን ለፍስሐ ለሁላችን ይስጠን። ለሀገር የሚጠቅሙ ነገሮችን ብቻ የምትሰሪበት ከአሉሽ ነገሮች የምትርቂበት የስራ ጊዜም ደግሞ ያድርግልሽ። ከብደው ነበረ ቀለሉ ከመባልም ያድንሽ። አሜን አሜን። ቀላል ነገር አይደለም፣ ቀላል አይደለም የመረጥሽ። የሆነስ ነጋሽ ከልብ አመሰግናለሁ። ጨረስክ አሁን? አዎ ፕሮዳክሽን ይሄ ነው። በቃ ምን ሌላ ማመስገን እንግዲህ ስለ ኢትዮጵያና ስለ ኢትዮጵያዊነት የሚለፉት እግዚአብሔር ብድራችሁን ይመልስ። በዛ ውስጥ ሰው ነው የሚድነው። ሀገር አይደለች። ሀገር ጋራሽን ተራሮ ብቻ አይደለም፣ ሰው ነው። ሰው መቆም አለበት። በኮቪድ ይሄን ያህል ሰው ታድገናል ብለን የምንኩራራ ሰዎች በጦርነት ይሄን ያህል ጨርሰናል ብለን የምንናገር ባለ ታሪኮች ሲሆን ሁለቱም ሞት ነው። ገባሽ? በአንደኛው ማጣ። ስለዚህ ሰው የማይሞትባት ሀገር እግዚአብሔር ይስጠን። የእውነቴን ነው የምልሽ። ሃይማኖተኞች የማይሳደዱባት፣ ቤተ እምነት የማይቃጠልባት፣ አባቶቻችን አባት ሆነው የምናይበት፣ ልጆችም በልጅነት መንፈስ ረግተን የምንቀርበት፣ እንደው ዘሎ ተነስቶ ባለ አፍ ባለ ጊዜ የሚባል ነገር አለ ብዬ ስለማላስ ባለ አፍ የሚከበርባት ዘመን ባትሆን። ይሄ ሶሻል ሚዲያው እንዴት እንደምንቆጣጠረው አላቅም። እንደሚቆጣጠሩት ለካ ገዢ መሆን አልፈልግም። እንዴት እንደሚቆጣጠሩት አላቅም። እና እናቶች ቀለው የማናይበት ጊዜ ቢሆን እያፈርኩ የልጆቻችን እንኳን ኦኬ ምናልባት እያደጉ ሲመጡ መገለጡም ሲኖር ማደግ ይችላሉ። ወደ ሞት አፋፍ እየሄዱ ለንስሐ መሄድ የነበረባቸው በልጅነት እንትን ተብሎ ቀለው የምናያቸው ይሄ በሶሻል ሚዲያ እናት አባቶች፣ ስራ የሌላቸው ወጣቶችም ሶሻል ሚዲያውን ብቻ ስድብ ያደረጉ ሰዎች ስም አሞላ ፍስከፕስ አላቅም። እግዚአብሔር ስማቸውንም አልጠቅስም ስሜን እንዲያነሱ ስለማልፈልግ በነሱ እንደመነሳት መርከስ የለም በእውነት እና ክፉ ነው። እነዚህ ሰዎች ጠፍተው ባይሆንም ልብ ገዝተው የምናይበት ዘመን ቢያደርግ እኔ ደስ ይለኛል። በዛ በዘለለ ግን ያስቀየምኩት ካለ ያጠፋው ካለ በሌላም ቤተ እምነት በሌላም የፖለቲካ አስተሳሰብ ካለ መኖር የሚመኝ ወጣት ነኝና እንደው ይቅርታ ብትሉኝ፣ የምሬ ይቅር ብትሉኝ። ግን አስተያየት ለመስጠት ለመገሰጽ በጣም ዝግጁ ነኝና እግዚአብሔር አምላክ ይስጥልኝ። ትጂ እንግዲህ ተመልካቾች ከዚህ በላይ ላቆያችሁ አልፈልግም። እንግዲህ የኖር ፕሮግራም ነው፣ ኖር ፖድካስታችን ነው። ስሙ እንዴት አዩ? ኖር ፖድካስት ይባላል። ኖርን በጣም ስለምወደው ነው ከበፊትም ጀምሮ ኖር የሁሉ እኮ ፊት ነው ሰው ተነስተሽ ከተቀመጥሽው ካስቀመጥሽው በቃ ምን አለ ተቀምጦ እኮ ያጫውትሻል። ተቀምጦም በቃ በጣም ደስ የሚለው ትልቁ ባህላችን ያልተጻፈ ህግ ሁሉም ከመቀመጫው አክብሮት ነው። ሰው መከበርም ያለበት ፍጡር ነው። እግዚአብሔር ማክብሮ ነው የፈጠረው። የሚገርመኝ ደግሞ የምትነሽለት ሰው እኮ አይደለም የተከበረው፣ የሚነሳው ሰው ነው። አይሽ አንቺ የተከበርሽ ስለሆንሽ ነው የምታከብር። ክብርን ባታቂ የታመጥተሽ ታከብራለሽ። የተከበሩ ሰዎች ክብርን ያውቁታል። የሚከበሩ ሰዎች ደግሞ አክባሪዎቻቸውን ያከብሩበታል። እና ኖር ትልቅ ነገር ነውና እንደው አክብረሽኝ ስለ ጋበሽኝ ከልብ ነው የማመሰግነው። በእውነት ቲጂ ከልብ ነው የማመሰግነው። ደስ ብሎኛል። እኔ ማመስገን ያለብኝ እኔም ከልብ አመሰግናለሁ። እንግዲህ የኖር ፖድካስት ፕሮግራም ጨርሻለሁ። ሌላም ሰው ይዤላችሁ እመጣለሁ። ቆንጆ ቆይታ እናደርጋለን። በያላችሁበት ሰላም ሁኑ። ሰላም ለኢትዮጵያ፣ ሰላም ለሰው ዘር በሙሉ። አበቃ። መልካም ጊዜ